የለ ሰውዬ እኔ መነካካት አልፈልግም ይቅርብኝ እንኳን ተሯሩጠህ እኮ አርፈህ ተቀምጠህ ተነካክተሃል የምትባልበት ጊዜ እኮ ነው ያለ ነው በኋላ እንደ ክራር ተወጥሬ በገረፍ ማል ያዝንልኝ ነው ጌትዬ ሰውዬ ሰማኸኝ እኔ ለብጫቂ ኮሚሽን ብዬ በግረሙቅ ታስሬ ኮሚሽነሩ ፊት መቅረብ አልፈልግም አረ ምን ነው በጥይት ሻወር ካላስወሰድኩ አልክ እኮ እንደ የግል ሰራዊት አለኝ አልክ እኮ በል እንዳታስፈራራኝ ኃይላ ላታስፈራራኝ እዛው ተኩስ እንቦጭ አረ በጣም የሚያስቅ ሰው ነው እንዴ የአንድ ጋንታ የጦር መሳሪያ ይዞ መጥቶ ካላሻሻት ይለኛል እንዴ አዎ ቆይ እኔ ምን ያልሸባብ ቡድን መሪ ይመስላል ምን ነው በጥይቱ ምትክ ጡጦ ይዞ በመጣ እኔ ራሱ ገዛው አልነበር 10 ከየአይነቱ አያል ተማረ ነጋዴ ማለት እንዴ የዱቄት ወተት ለሚፈልግ ህዝብ ባሩድ ይዞ መጥቶ ገዢ ካልወለድክ ይለኛል ሲመስለኝ ይኸውልህ እንደ ፑንትላንድ የራሱ መሬት ይዞ ሊገነጠል ያሰበ ሰው ለማንኛውም ዝቶብኛል እኔም አፋ ያርፍም ለፍልፌያለሁ የመጣውን እቀበላለሁ እንግዲህ ኮሚሽኑማ በጣም አሪፍ ነበር እዚህ ሀገር ደግሞ ታውቃለህ ገንዘብ አውጥቶ የገዛ ሰውዬ ነው ዳኛው ነው ተቀምጦ ሌባ ነው ብሎ የሚያስገባ ታዲያስ ሁሉም እኮ ነው ሁሉም አንዴ ተመዘገበ 14 ያልተመዘገበ ሽጉጥ ራሱ ስራ አድርጎ ነው የሚዋጋው እኛንን እኮ በጨበጣ ከ8.5 ሚሊዮን ብር ሊሸጥ ይችላል 15 ይዛ ገበቃ ብላው በለው 15 ሚሊዮን ብር እሱ ማን ይገዛል እኔ እዚህ ውስጥ እጄን አልከት በቃ የራሱ ጉዳይ ሐሳብ ከቀየረ ይደውልልኝ ቅርታ ሰዋለው መንግስት 15% ቫቱ ዝርፍጥ ብሎ ቁጭ ብሏል ግፊው ችግር የለው ቁጭ ባይበት መንግስትን ገፍቶ ቁጭ ለማለት ነው ሁሉም ግብ የሚያያዘው አስደነገጥከኝ አይዞሽ ምን ነው ፊቴ ላይ ሰው ቀጥረሻል እንዴ አልገባኝ አረ አይደለም እኮ እንዲህ እየተሳብሽ መጣሽ ይመስለኛል አገጭ አካባቢ ሆነ የምታውቂው ሰው ጋር ተንታታውብሽ ነው ጆሮ የጀርባ ደንደስ እናትሽካ ዳድ አንተ በጣም ተጫዋች ነው ባክ አይደል በቁሜ ብቻ መስሎሽ ነው እንዴ ተኝቼ ራሱ ጨዋታ ማንንም ያለኝ እንዴ አህመተኛ እንደዚህ ምን አመጣው ትላለች እንዴ አሁን እዚህ ድረስ ሆን ምን አመጣው ይኸውልሽ እኔ በቁሜ ብቻ አይደለም ተኝቼም ተጫዋች ነኝ ያልኩት ቀን ያወራሁትን ማታ የመቃዠት አመላለብኝ ቤተሰብ ሳዝናና ስለማድር ነው ስለማጫውታቸው ኧረ እባክህ ጥሩ አስቀያሽ ነው እባክህ ያስቀየስኩኝ አይደለም እኔ ነጭ ነው የማወራው ካልክ ጥሩሽ ትንሽ ተጫጭኖኛል የሆነ አለ አይደል ዱካክ ነገር እንደዚህ ብድግ አድርጌ መጣል ፈልጋለሁ አንድ ሁለትን በል የቀጠርሽው ሰው የለም ምን ነው ትንሽ አልፈጠቅም ለምን አይምለ ታው አንድ ሁለት ያልከበት ሰዓት
ዘለሽ ሌላ አንድ ሁለት ውስጥ ምን አስገባሽ? እኔ ጉሮሯችንን እናርጥብ ነው ያልኩት። የኔ ስለደረቀ ነው። ካልደረቀብሽ ተይው። ስለመጠጥ አንዳንድ ጥቅማ ጥቅሞችን ማወቅ ትፈልጊያለሽ? ከሳምነኝ እሺ። አሁን ለምሳሌ መጠጥ ድብርት ያስወግዳል። መጫጫን፣ ዱካክ ምናምን አላስፈላጊ ነገሮች እንዳለ ያስወግዳል። ይሄ ተወገደለት ደግሞ ደስተኛ ይሆናል። ደስተኛ የሆነ ሰው እሺ ቀበቶውን ለመፍታት ወደ ኋላ ያለ ማን ነው? ግልገል ሱሪ ታውቂያለሽ? አንተ ማለት አንበሳ 10 ከ10 ፋንቱንም ሊያስወግድ ይችላል ማለት ነው እንዴ? አየሽ፣ አሁን የመጠጥ ዘርፈ ብዙ ጥቅማ ጥቅሞች ተገለጹ። አይ ጥሩ አይመስለኝም እንጃ። ለማንኛውም ልበሽ በወሬ ከሆነ ልቃስ ነው ብርድ እንዳይመጣ እንዲሁም ተገላልጠሻል። Babe. ወይዬ እንዴት ነው? ሸዋሮ አሪፍ ነው? አሪፍ ነው። ቶሎ ና። መጣው አንቺ ዛሬ አታስፈልጊኝም። ቤቢ ኦፍ አንቺ ፍጣን ምንድን ነው? እዮብ ይባላል። ደላላ ነው። እንደ ማንኛውም ኢትዮጵያዊ ልጅ እድሜ ለትምህርት ሲደርስ ትምህርት አስጠላኝ። ዋናው ነገር ያለህን ነገር በአግባቡ መጠቀም ነው። ረጅም ምላስ አለ። እንደ ጭንቅላቴ መጠኑ እንዳይመስላችሁ። ስራውን ማለት ነው። በአስተሳሰብ እንዲሁም ማራ ከጭንቅላቴ ሳይበልጥ አይቀርም። ቢያንስ ገዥና ሻጭ ያስማማል። በምላሴ ምክንያት ያረገጥኩበት ቦታ የለም። ከአረርቲ እስከ ቦዲቲ፣ ከጉለሌ እስከ ሰላሌ፣ ከቦሌ እስከ ጅሌ ቋጥኛለሁ። በነገራችን ላይ አባቴም የተዋጣለት ደላላ ነበር። ያወረሰኝ ነገር ቢኖር ይሄንን ምስኪን ህዝብና ስራውን ብቻ ነው። እስኪ እንደው በፈጣሪ አሁን ድለላ ይወረሳል? ሄሎ፣ አሁን እያነሳሁሽ ነው የደወልሽው? ኧረ ብቻዬን ከማን ጋር አነሳሻለሁ? ምን ነው ከባድ ነኝ ብቻዬን አታነሳኝም አልሽ? እሺ ይኸውልሽ 3 ሻጮች ተገኝተዋል። ተቀራራቢ ሰፈር ነው። አሪፍ ቤቶች ናቸው። አንዱን መጥተሽ ትወስጃለሽ። አታስቢ፣ ሁሉም የወሰኑ ሻጮች ናቸው። እንደውም አንደኛው ቤት የውርስ ጭቅጭቅ አለበት። እስኪሸጥ ነው የቋመጡት። መተሽ ሳንቲሙን ዱብ ብለሽ ምን ጠቅለል ነው እንደውርስ ቁጠሪ እሺ። በነገራችን ላይ የተከበርኩ ባለ ትዳር የአንዲት ቆንጆ ሴት ልጅም አባት ነው። የመኖሬ ምክንያት ልጄ ነው። የሱስ ጓንቴን የሰቀልኩት ልክ እሷ አስተረገዘ። ለባለቤቴ እንኳን ባልሳለው እንደባል ቆየሁ። ለምን እንደሆነ ባላውቅም አረገዝኩ። ሽማግሌ ላካለችኝ በኋላ ጠልታኛለች። ስልችት ብያለሁ። እንደ ሆሊውድ አክተሮች ትዳራችን እንዳያጥር ሰጋለሁ። እኔ ጭቅጭቅ አልወድም። ቀን አውርቼ ማታም መድገም ስለማልችል እሷ ስታወራ እንደ ሬዲዮ ሰማታለሁ። አሽሙሯ ግን አያደርስም። እትዬ የሚል ማዕረግ በሆዴ ሰጥቻታለሁ።
ባለቤቴ የሀገር መሪ ብትሆን 16 አዳዲስ ክልሎች በአንድ ሌሊት ተስማምተን እንመሰርት ነበር። አሁን እኛ አለቃ ራሴ ነኝ። ምን ልታዘዝ? የት? አዲስ አበባ ውስጥ 27 ጋሻ መሬት ትንሽ አይከብድም? አሁን እኮ ይሉት መሬቱ አይደለም ጋሻው የለም። ምናልባት አንድ ሁለት ጋሻውን የሚባሉ ሰዎች እጄ ላይ ያሉ ከፈለጉ ጠና ያሉ እንዴ። ቆይ ግን ክልል የመመስረት አላማ ነው ያለው? ሊገነጠሉ ነው? ባንዲራ ልምረጥ? መደቡ ዶቃ ሰማያዊ ይሁንና እንቆቅማ ከለር ሆኖ ዙሪያውን ግራጫ ይሁን አይሻልም? አዎ እንጃጉቲም አርጉበት። በሉ እንዴ ሊያቀውሱኝ ነው እንዴ? የሚገርማችሁ ነገር ቢኖር 75% ድለላ ኪሳራ ነው። የማይጠየቅ ነገር የሚጠይቀው ይበዛል። ሄሎ አለቃ ይደርሻለሁ። የኢትዮጵያ 10 ደቂቃ ብቻ ይስጥ። እሺ። በነገራችን ላይ ሳይደርሱ ደርሻለሁ የሚለው ቃል በዩኔስኮ የማይዳሰሱ ቅርሶቻችን ውስጥ መመዝገብ ያለበት አንዱ አንጡራ ሀብታችን ነው። አንበሳው ግባ። አንበሳው ነው አበሳው ነው። ቦስ አለቃዬ ነው። ስራ የሚያሰራኝ እሱ። በሰራው ስራ መንገድ ሁሉ ሊሰየምለት ይገባ ነበር። አሪፍ ሰው። ከስራ ውጪ ምንም አይታይም። ከኮሚሽን ላይ ግን አልፎ ይቆርጣል። ያርግለት። መርጠ ብላ እንግዲህ ጉዳያችን እንዴት ሆነ? እያነቡስክስታን ማለት 3-1 ተሸንፈናል። አንዱ ሺ ብሎ ፈረመ። ሶስቱ ግን እናስብበት ገና ነን ምናምን። መጥፎ አይደለም ግን ጥሩም አይደለም። ቦስ ያውጣ ካለ በየደቂቃው ጥሬ 10 ብር ላይ ካካምት ልጅ አለች። መስራት አለብን። እሱስ ልክ ነህ። ትንሽ መልፋት ሳይኖርብን አይቀርም። እኔ ከፊቴም ትልቅ ወጪ ይጠብቀኛል። አንተ ደግሞ ምን ተነካ? ላገባ አስቤያለሁ። ምን ላገባ ነው? ምን ነው? አይ ወዲህ ነው። እኔ የምልህ ቦስ ሸሚዝና ካልሲ መቆሸሽ ጀመረ እንዴ? ምን ጀመርክ? አይ እናቴ ላገባ ነው ስላት ምን ነው የኔ ልጅ ሸሚዝና ካልሲ መቆሸሽ ጀመረ እንዴ ብላኝ ነበር። እሱ ትዝ ብሎኝ። ትዳርና ልብስ መቆሸሽ ደግሞ ምን አገናኘው? እሺ ሌላ ምሳሌ ልጨምርልህ። ትዳር ማለት የኔ ልጅ አለች ልክ እንደ ሽንት ቤት ወረፋ ነው። ውስጥ ያለው ለመውጣት ውጭ ያለው ለመግባት እንደሚያደርጉት ትንቅንቅና ግብግብ ነው ትለኝ ነበር። ገባ? እኔ ግን አስቤበት ነው ላገባ የወሰንኩት። ኤኒዌይስ እንኳን ደስ ያለ። እኔ የምልህ ቦስ ቆንጆ ነች ውስጧ። ስለ አቮካዶና ስለ ሙዝ እኮ አይደለም የምናወራው። ጋቢናዋ እንዴት ነው ያልኩ። እኔ እሱ ብዙ የሚያስጨንቀኝ። እሱስ ልክ ነህ። ያው ክርስቲያኖን ጠብቀ ፖግባ ሲወለድ እንዳትናደድ ብዬ። አልቅብህም ደግሞ አንተ። ለነገሩ መልክ ምን ይሰራል? መልክ እኮ ረጋፊና ጠፊ ነው። አብሮ የሚቆየው ረሃብና አፒታይት ነው። እሷ ነገር ላይ ፎከስ አድርገ ቦስ። እንደኔ እንዳትሆን ብዬ ነው ቦስ። እኔ ያየህ የዳሌዋን መስፋት ሳይ ጭንቅላቷም እንደ ዳሌዋ ሰፊ ነው ብዬ ነበር የገባሁት። ግን ዳሌና ገደል አንድ ነው። ውል ከፍ ካልክ ፍጥጥ ተጠንቀቅ። እቺ ነገር ገብታኛለች መሰለኝ። በቃ ይመች። ለማንኛውም በድጋሚ እንኳን ደስ ያለ። አመሰግናለሁ። ግን ቦስ አንድ ቀን ከሴት ጋር ስትዞር አይቻላቅ። አንድ ቀን ሳይቀጥረህ ዴት ስታረጋ አይቻላቅ። ከየት ነው ያመጣህ? ይሄ ማን ነው? ማርክ ዙምበርግ ነው የምትሉት ነው የሰጠኝ። ፌስቡክ? አዎ። አደራ ይኸውልህ የአክስቶቿንና የአጎቶቿን ልጆች በደንብ ታስተዋውቅ። ለምን? እሱን ሌላ ጊዜ እነግርሃለሁ። አሁን ልሂድ እባክህ። አልደከመም? ለምን ሻይ ቡና ብለህ አትሄድም? አይ ግድ የለም ታች ኢልሞ ጋር ጠጣሁ። ኢልሞ እየጠበቀኝ ነው። ይኸውልህ ምን መሰለህ ቦስ እናንተ ለእኛ እኛ ለእነ ኢልሞ እነ ኢልሞ ደግሞ ለችኮቹ ካልሰጧቸው የፍራንክ ዝውውሩ ተመጣጣኝ አይሆንም ካልክ እሺ። ነገ ደግሞ መጥተህ ኮሚሽኑን ውሰድ። እንዳልቀር እያስጠነቀቀኝ ነው። ኮሚሽን ኖሮ ይልቀር እኔ። እሺ ቻው። አንቺ ምን ሆነሽ ነው ስልክ ማታነሺው? ስንት ጊዜ ነው የደወልኩልሽ? አላየሁትማ። እሺ ማታ የት ነው ያደርሽው? ማርቲ ጋር ነው ያደርኩት። ኧረ ቤት ውሸት! ወይኔ ውሸት! ኧረ ምን አይነቷ ውሸት አምነች? ትናንትና ማታ ማርቲ ከኔ ጋር አልነበር እንዴ? መቼ ወይኔ ኤሊ ተበላው። ኤልያስ ጓደኛዬ የሥራ ባልደረባዬም ጭምር በሴት ምክንያት ጥርሱ ከወለቀ በኋላና አፉን ሸፍኖ መሳቅ ከጀመረ ወዲህ ስሙ ከኤልያስ ወደ ኤልሞ ተቀይሯል። ከሥራ ይልቅ ስሪያ የሚያስደስተው አይነት ሰው ነው። ስማ ዩባ እንዴ የድሮ ሴቶች እንደ እናቶቻችን ምናምን ቁጭ ብለው ያበስሉልን ነበር ምግብ። የዘንድሮቹስ? የዘንድሮቹማ ማለት ነው እንደ አባቶቻችን ቁጭ ብለው መቀምቀም ጀምረዋል። ሁሉንም አንድ ላይ አጭፍልቃቸው። አሁንም እንኳን አሪፍ ችኮች አሉ።
ቆይ ምን ብላ ነው እንደምትንጨረጨረው? ቤቲ ጋር ደውዬ ማታ የት ነው ያደርሽው እላታለሁ። ከማርቲ ጋር አትለኝም? እና ታዲያ እንዴ ማታ እኮ ማርቲ ከኔ ጋር ነበረች። ወይኔ ታርጋብኛለች ማለት አየለም። አንተ ከማርታ ጋር አንሶላ ውስጥ ሆናችሁ ቻት እያደረጋችሁ ነበር ጎን ለጎን አይደል? ትጻጻፋላችሁ። ወይኔ ደግሞ እኮ ስድቧ እንደውም ሴት አይወጣም ቢቀርብ ይሻል። ሴት አይወጣልኝም ትላለህ እንዴ? መጀመሪያ አንተ ከሴት ቂጥ ውጣ እስኪ። እንደውም የቸርች ችግር ጥርስ በቃ አንገቷን ደፍታ የምታሸበሽብ ቤተክርስቲያን የምትል እሷ ትሻለኛል። እሱ ጥሩ ሀሳብ ነው፣ ቆንጆ ሀሳብ ምን መሰለሽ እዮባ፣ የቸርች ልጅ ጠብሳችት እንኳን ብታረግ ያው ሴጣን አሳሱት ነው ምናምን ስለሚሉ ያው ሴጣን ነው ዲያብሎስ ምናምን እያሉ የሚሰድቡት። አንተ ተንበርክከህ ታመሰግናለህ፣ ሴጣን ይረገማል። አከተመ ኤልሞተው እንዴ ለሴቶች ብለህ ጭራሽ ከሴጣን ጋር ግብ ጀመርክ? ያጋጫል። ይኸውልህ አይደለማ ምን መሰለህ፣ አይ በቃ እኔ በጣም ብዙ ሀሳብ አለብኝ። የሚጠቅመው ነገር እናስብ። አሁን ወደ ስራ ትሄዳለህ አትሄድም? አስጨርሰኛ። ምንድነው? ምንም የማስጨርስ ነገር የለም። ሁለት የሚሸጡ ቦታዎች አሉ። አንዱ ከታ ነው፣ እኔ እሄዳለሁ። አንዱ ሰበታ ነው፣ አንተ ትሄዳለህ። ስንንቀዋለን ቆይተን ከነላባችን ማታ እዚህ እንገናኛለን። አቤት አቤት። ምንም አቤት አቤት ማሙር ነው የዘፈነው እንደሱ ብሎ። ካልሰራን ሰው አንሆንም። ተነስ። ኧረ ለመሬቱ ምን ዘንለት እዮባ፣ ኧረ ተው በእናትህ ዝም በል። ሰኒ በሰላም ነው? ምን ሽቶውን ወድቆ ተሰብሮብሽ ነው ወይስ ነፍተሽው ነው? ቤቱ እኮ እንዳለ ታፍኗል። ማለት ምን ነው አለቀብህ? እንካ ካውሰድና እንደ ድሮ ቴሌቪዥን ዳንዴላ ልብስ አስቀምጠው። ያደለው ባል ሽቶ ጊፍት ይዞ ይመጣል። አንተ በመነፋሱ ትገረማለህ። ምሽ ቆይ ምን ሊሆንሽ ነው? የለት ሂጂ ነው በዚህ ሰዓት? የት ሄዳለሁ? ቤቴ ሰው እንደዚህ መሆን የለብኝም። ሁልጊዜ ራሴን ጥዬ ዝርክርክርክ ብዬ ሽንሽን ቀሚስ ለብሼ እንድቀመጥ ነው ትፈልገው? ሰናይት ስትለኝ አቤት ብዬ ሊጤን ሙጭልፍ አድርጌ በር ልከፍት ነው የምትፈልገው? አላደርገውም። እኔና አንቺ እኮ አሁን ተጋብተን ወልደን ከብደን እኮ ነው የምንኖረው። በቃ የዚህን ያህል መጨነቅ የለብሽም ለማለት ነው። አንተ እኮ እንደዚህ ማምረል አሁን ራትን ትበላለህ ወይስ ቀለል እንዳላድራ አንደኛውን ቁርስን ትበላለህ? አይ ይቅለለኝ። ቀለል እንዳለኝ አድሬ ጠዋት ብለህ ይሻላል። ይኸውልሽ ሰናይት ደህና ደሪ። ያደለው ባል እንደዚህ ሚስት ቆንጆ ሆና ሲያይ ዲነር ይላል። አንተ ደህና ደሪ። በቃ በሁለት ጊዜ እግዚአብሔርን ሰላምታ ይዘህ ትገባለህ ትወጣለህ። Oh my God, ፓፓዬ እመቤቴ ማርያም እባክሽ እኔ እስኪ እንደው 5 ሚሊዮን ብር ስጭኝና ፈትኝ ዶራሲ ልዩ እባክሽ እስቲ ጸባዬን ልዩ ምን እንደሚሰማኝ አታስጨንቂያት። 5 ሚሊዮን ብር ብታገኝ ምን አይነት ሰው እንደምትሆኝ እኔ ልነግርሽ እችላለሁ። ወፈፌ ነው የምትሆኝ። ምንድነው? ምን ውስጥ ተጨማልከሽ? ነው ተጨማልኪኝ? አንተ በቀኛ እስኪ ምን አለበት እንደው ቢያንስ ህልሜን እንኳን በኖርበት በሆነ እንኳን ማኖር ባትችል። ምን ከመሰለ ህልሜ ትቀሰቅሰኛለህ? አረ ምንድነሽ? አረ ምን ጉድ ነሽ ግን? እንደው ምን ጉድ ነሽ? እኔ ብለህ አንድ ነገር እስኪ አስቸግር። እንደው ባይሆን ኮሚሽኑ በደንብ አድርጌ እከፍልሃለሁ።
እስኪ ተቸገረልኝ በህይወት አንድ ጊዜ እንኳን ተቸገረልኝ ደግሞ ምን ፈልግሽ እስኪ ሀብታም ባልፈልግልኝ አዎ ሌላ እጅ ላይ ልልሽ አንድ ሁለት ደህና ጉምቱ ባለ ሀብቶች እጄ ላይ ያሉ አንዱ እንኳን አይሆንሽም ኮሌስትሮል ድቅቅ አድርጎት እንዲህ ነው የሚሄደው አንደኛው ግን ደህና ነው ሁለት ይሁን ሶስት ሚስቶች አሉት አራተኛ የሚፈልገው እግሩን የምታሸው ነው ዩሪክ አሲድ አለበት እግሩ ብጥ ያለ ነው ይሄን ለምታሽለት አንድ ሚስት ማግባት ይፈልጋል ታሻለሽ መቀኛ ዩሪክ አሲድ ናትራስ ለነገሩ እንዳንቺ ገንዘብ መውደድ ይሄም ስራ ሲበዛብሽ ምንም ትሰሪያለሽ እንደና ወካዱ በዳቦ ነበር ማስላስ አረፊትን አንሳው ትንሽ እንኳን መቻቻል እንኳን እስኪ አስቡ ሚስት ድንገት ከተኛችበት ተነሳ ሀብታም ባላጣብሰኝ ስትል የሚሰማን ነገር አስቡ እሱ ሲከብዳል ግን ከመቻቻል ውጪ ምን ማድረግ ይቻላል ቦስ ሳስቡ ኤቲኤም ላጣብሳት እንደላሉ ገንዘብ ነው አይደል ችግራችሁ መሰለኝ ድህነት ደግሞ የኔ ብቻ አይደለም የሀገሪቷ ማንጡራ ሀብት ነው ከሀገሬ ነው የወረስኩት በድህነት እንኳን አትኩራ ምን ላድርግ ብለህ የሌብነት ጥሩ ቦታው እንዳለ ተይዟል አሁን የቀረው ትንንሽ ስራዎች ላይ ብቻ ለልጆች ዳቦ በትበት እንላለን ዛሬ ደግሞ መልአክ ትመስልሽ ደረቱ ሰፋ ያለ አለንጋጣት ያለው ምናምን ነው በቃ አንቺ ልጅ ወሬሽ ሁሉ እንደዚህ ሆኖ ቀረ አይደል ትንሿ መቴመም እያደር እየባሰ ነው ማሪ ምን ቢፈጠር አትለየኝም አይደል ወንድ ልጅ ደረቱ ሰፋ ካለ ጣቶቹ አለንጋ ከሆኑ እና ደግሞ ከተጠቀመባቸው ሰላም ነው ሳራ በቃ ባለ ትዳር ናት ምን ገብርኤል አውጋ የራሴን ፍርድ ራሴ መስጠት የምፈልግ ሰው ነኝ ካላችሁበት ሆናችሁ የቪዲዮ የምክር አገልግሎት ስጡ ወይም ባለሙያ አማክሩ የጤና ባለሙያ የህግ ባለሙያ ሳይኮሎጂስት የጋብቻ አማካሪ የምግብ የስፖርትና የጤና ባለሙያ እንዲሁም በየትኛውም ስራ ላይ የተሰማራችሁ ባለሙያዎች በመላው ዓለም ለሚኖሩ ኢትዮጵያውያን በቪዲዮ የተደገፈ የምክር አገልግሎት በመስጠት ተጨማሪ ገቢ ያገኙ የምክር አገልግሎት የምትፈልጉ ባለሙያዎች እንዲያገኟችሁ በጽሁፍ ማስቀመጥ ትችላላችሁ sodere-consult.com ሶደሬ የፊልም ቻናል ጓደኛዬ ያልኩሽ እሱ ነው ሰላም ስራው አይከብድም አይደል ደግሞ ምን ብላት ነው የመጣው ስራ ስለበዛብን የሰው ኃይል ይጨመር ብያለሁ አቤት ቀደዳ ዛሬ እንዴት አባቱ ያማረበት አበባ መስለሽ እና ምን ወጣለ ጣል አደረከ ቆይ እኔ የምለው እንዴ
ያንተ ደስታ ዱርዬ ናት እንዴ? መጠጥ ቤት ውስጥ ይፈልጋል። በዚህ ሁኔታ መጥፎ ነገር ውስጥ መውደቁ አይቀር። ቆይ ግን ምን ሆኖ ነው? የሆነ ችግር ውስጥ ይሆን እንዴ? እንደ ወንዶች ድብቅ አይደለም። ከዚህ ሰውዬ ጋር ያለሽ ነገር ምንም አላማረኝ። ለምን እንደዚህ በጣም ይከፋኛል። አይደለም እንደው ራሴ ጠበቃ ቆሜ የሞት ፍርድ አስፈርድበት። ቢያንስ ራስን ለእርዳታ እንኳን ዝግጁ ማድረግ አለብህ አይደል እንዴ? አንድ የመጨረሻ እድል ሰጠዋለሁ። ከዛ ምን እንደሚያደርገኝ ማየት ፈልጋለሁ። ንዴታችንን መቆጣጠር ካልቻልን በህይወታችን ውስጥ ጥቁር ጠባሳ ጥለን የምናልፍበት ስህተት ሶደሬጎ አሽከርካሪ ባላችሁበት ከተማ ለኢትዮጵያውያን አገልግሎት ስጡ። ኢትዮጵያ ውስጥ አዲስ አበባ፣ ደብረ ዘይት፣ ናዝሬት፣ ሐዋሳ፣ ድሬዳዋ፣ ሐረር፣ ጂጂጋ፣ ባህር ዳር፣ ጎንደር፣ መቀሌ፣ ደሴ፣ ጅማ፣ አርባ ምንጭ፣ ሻሸመኔና ሌሎች ከተሞች የምትኖሩ በግል መኪና ወይም በባጃጅ ዕቃ የመግዛትና የማድረስ ስራ እንዲሁም በውጭ ሀገር ዋሽንግተን ዲሲ፣ ኒውዮርክ፣ ሎስ አንጀለስ፣ ሲያትል፣ ላስ ቬጋስ፣ አትላንታ፣ ሳን ፍራንሲስኮ፣ ዳላስ፣ ኮለምበስ፣ ቺካጎ፣ ቶሮንቶ፣ ለንደን፣ ፍራንክፈርት፣ ዱባይ፣ ሪያድ፣ ኦስሎ፣ ጆሃንስበርግ፣ ሜልበርን፣ ስቶክሆልም እና ሌሎች ከተሞች የምትኖሩ ኢትዮጵያውያን አቅራቢያችሁ ካለ የኢትዮጵያ ገበያ ወይም ሬስቶራንት ዕቃ ወይም ምግብ በመግዛት የማድረስ አገልግሎት መስጠት ትችላላችሁ። የሬስቶራንት ምግብና አስቤዛ መግዛትና ማድረስ፣ መኪና ማከራየት፣ በራስ መኪና የታክሲ ወይም በሌላ ሰው መኪና የመኪና ነጅነት አገልግሎት መስጠት። አገልግሎት ለመስጠት ሶደሬጎ አሽከርካሪ ወይም ሶደሬጎ ድራይቨር የሚለውን መተግበሪያ አውርዱ። ደንበኛ ሆኖ ለመጠቀም ሶደሬጎ ወይም ሶደሬጎ ከስተመር የሚለውን መተግበሪያ ያውርዱና ይጠቀሙ። ሲንተከተክ ነው አለ ደብዳቤ ሩሳ ሲደበድበው ነው ቆንጆ ነው። አይ አስቹ አሁን አንተ ትምጣስ ትመጣ እዚህ ነን ብላ አየይ ያልበላ ትንሽ ነገር ነበር ጣርቄ በልቻለሁ። ያላላ ሙሳ አይደለ በቃ ብላ ምን ነው ጨይሎም እንዴ አልቀመስኩትም ነበር። ከነሰም ትንሽ አንኮራ አምጥተህ በተን አድርግበት። እኔ የምልህ ብሩክ 2 ኮሮላ እንደገዛ ሰማህ? ሰምቻለሁ። ጀግና ነው። ኮንጎ ነው ኮሪያ ነው የዘመተው። የትም ቢዘምት ለኔ ጀግና ነው። ጭራሽ ሌብነት እንደ ጥሩ ነገር መቁጠር ጀመር። እኔ የምልህ እነሆ ጠቅላይ ሚኒስትራችን ነፍሳቸውን ይማርና በአንድ ወቅት ምን እንዳሉ ታውቃለህ? ሌብነት እስካልተያዝክ ድረስ ስራ ነው ሲሉ የሰማሁ መሰለኝ። ደግሞ ምንድነው ችግሩ? ቢታሰር 1 አመት ነው። እንደው እኔን 3 አመት አስረው 1 ኮሮላ ቢሰጡኝ ለምን ቂጤን ገርባ አይገርፉኝም? እንዴት ደስ ይለኝ ነበር መሰለኝ። እስር መመኘት ጀመርሽ? ኧረ ተይ። ምን ለውጣለሁ? አሁን እስር ቤት አይደለም? ምን ልዩነት አለው? ያው እኮ ጓንታናሞ በለው። ምን እጄን በካቴና ስላልታሰርኩ ምን አለበት አመስጋኝ ብትሆኚ? ሰው እንዴት ተመስገን አይልም? እንዴት የፈጣሪን አይን በእንጨት ትወጊያለሽ? አመስጋኝ እንደው እውነት ተመስገን ብለው ራሱ እግዚአብሔር ራሱ አይስቅም? እየሾፍኩ እንደሆነ አያውቅም? ለዚህ ህይወት ተመስገን። ሰው እንዴት መልካም ነገር ማውራት ቢያቅተው ዝም ማለት ያቅተዋል? ይኸውልሽ እሳት የቀላቀለ ሚስማር ነው የምታዘንብብን። ዝም በይ። ተይ ለዚህች ልጅ ስትይ ወይኔ ትልቅ ሰው አደረገች። ተው እንጂ እሳቱን ሆኖ አንዴ ሰቅለዋል። ሚስማር ደግሞ ከድህነት አይብስም። ለምን አይዘንብም እንዴ? እሺ
ይኸውልሽ እረፊው። እኔ ዝቅ ብሎ እንስ ብሎ መኖር በጣም ነው ደስ የሚለኝ። ይሄ ነው ህይወቴ። አሁን ይሄ ቤት ሞቆኛል። እኔ እንዳይበርድ ተንፍስ፣ በደንብ ተንፍስ። ምን እንደሚያሳዝነኝ ታውቂያለሽ? የዚህች ልጅ በዚህ ሁኔታ እዚህ ቤት ውስጥ መኖር። ምን እዳ አንዱ የገባሁት። አረ በላ በጣም ጥሩ። አኩራፊ ራቱ ቁርስ ይሆናል ነው የሚባለው። ጥሩ ነው። ነገ ዓርብ ነው፣ ድርብ ጾም ነው። አንድ ላይ ሳይሆን ትበላዋል። ወይ በእናትሽ ሰውነቷ ተልጦ ስታሳዝን። እዚህ ላምጣትና ቀይር። እንዴ አንተ ምን ትሰራለህ? 13 ጊዜ ቀይርላታለሁ። ነው እንታዩ። እኔ ቀይርላታለሁ። ተረጋጋ ስትባል አንተም ዘለገባ። የሚሆን መስሎኝ ነው። ህይወት የሚሆን ትዳር የሚሆን መስሎኝ ነበረ። ታውቃለህ አንዳንዴ ጸባይዋ ልውጡጥ ሲልብኝ ተሳስቼ መንተዋል ነው እንዴ ያገባሁት ብዬ እጨነቃለሁ። ምክንያቷ ግን ምንድን ነው? ቦሴን ትጠይቀኛለህ? ጠፍቶ ነው? ገንዘብ ነው ጥያቄዋ፣ ብር ብቻ በቃ ብር። ከምትሰራው ላይ አትሰጥም እንዴ? አሰጣትም ወይ እንዳለ በለው ምሰጣት እንዳለ። ለልጄ ብቻ ትንሽ እቀንሳለሁ፣ ለነገዋ ብዬ ቆጥባለሁ በቃ። ታዲያ ምን አምጣለሁ? ፍላጎቷን እንዴት ትገልጽልኛለች መሰለህ? የሆነ ጊዜ እንደ ጨዋታ አድርጋ እዮባ ቢያንስ አላሙዲንን መሆን ባትችል ወርቁ አይተነውን መሆን ያቅታል። ይሄ ማን በላይነህ እንደ መሆን ያቅታል። ከተማ ከበደ መሆን ያቅታል። ድንቁ ደያስ መሆን ያቅታል። ተረጋጋ በቃ። ዛሬ ረፍበት። ዛሬ ጉዳዮቹን በሙሉ ነው ጨርሳቸዋለሁ። በስራ በዘነጋት ይሻለኛል። በስራ ባርፍ አይሻልም? ትኩስ ነገር ጠጣት ሄድም ያረጋጋል። አይዞህ እሺ። ወሰድኩ ቦስ። ከቤት ስመጣ እኮ እሷን ወስጄ ነው የምወጣው። ትኩስ ነገር ልቤ ውስጥ አስቀምጬ ነው የምወጣው። ከዛ ደግሞ ተፈጥሯል ለፀሐይ ሲደበድበኝ ይውላል። እኔ እኮ ከላይም ከውስጥም ከታችም በሁሉም መንገድ ነደድኩ። ቦስ ልስራ በቃ በእናትህ አታስጨንቀኝ። ኧረ ያትቺን ደግሞ ፕሮፋይሏን መኪና አድርገዋለች። ከፊት ስጋቻት እንዳደረግ ነው ወይስ ከፍተ ግባ ነው? እኔ እኮ እንደዚህ አይነት ነገር ብዙም አይገባኝም። ፌስቡክ ነው የማይገባሽ እንዴ? ፌስቡክ እኮ ትራስ ቢሆን በጣም ቀላል ነው። ፌስቡክ እና ትራስን ደግሞ ምን አገናኘው? ትራሳውን ጭንቅላት የለኝም አትንተራሱኝ ይላል አይልም። ፌስቡክም ልክ እንደዛው ነው። ጭንቅላት ያለውም የሌለውም ነው መጥቶ የሚፈነጭበት። አገኘሽ? አግኝቻለሁ። ኧረ ያትቺን ደግሞ ከንፈሯን የተቀባችው ሊፕስቲክ 3 የመንግስት ጤና ጣቢያ ያለ ምንም ተጨማሪ ቀለም ነው። ቆይ አንተ ጓደኞች እንዳሉ ሴቶች ናቸው? ምንም የወንድ ጓደኛ የለም? በቃ ፌስቡክ ላይ ምን ያደርግልኛል? ጺም ለጺም ምን እንድላቸው ነው ሲጀመር? ትቀልጃለሽ እንዴ? ስኳር አድርገሽበታል? አድርጌልሃለሁ። አቶ ደረጀ እኔ እኮ ልኬው ነበረ በጧት ይድላቸው ብዬው ነበር። ኧረ ምን አቅለታለሁ? ይቅርታ ጋሻ አሁን ደውዬ አስተካክላለሁ። እሺ በጣም ይቅርታ። እሺ ሄሎ ምንድን ነው የምሰራው? አንተ ምን እየሰራህ ነው ያለው? ኧረ እባክህ አንተ ልጅ አትንበጫበጭብኝ። ኧረ በእናትህ ስራ ነው ያዝነው። ኤልሞ በእናትህ አትከራከር እንዴ! እኔ በስራ እንደዚህ አይነት ቀልድ አልወድም። አትጨቃጨቀኝ በቃ እንዴ! እኔ እኮ ይኸውልህ ቤት አለኝ፣ ቤተሰብ አለኝ። ጠረጴዛው ምግብ ያስፈልገዋል፣ ቤት ልጅ አለኝ። ገባ? ይቅርታ አልኩህ አንዴ ዩባ። ይቅርታ አለ ብሎ ማጥፋት ልክ አይደለማ እንዴ! መስራትና መብላት አለብን እኮ። እሱማ ልክ ነህ። ኤልሳ ራሱ ነጭ ነህ ብላ አይደል ፌስቡክ ላይ ብሎክ ያደረገች? ትንሽ አታፍርም እንዴ? ፌስቡክ ላይ ብሎክ ተደረኩ ብለህ ታወራለህ? ገና ይኸውልህ ሮጣ ካልበላ ፈጣሪም ከምድር ላይ ብሎክ ያደርጋል። ጠኔ ነው የሚደፋ። ገብቶኛል እኮ ዩባ፣ ልክ ነሽ። ፌስቡክ ላይ ትላንት ለምታውቃት ልጅ 5000 ብር ጸጉር ሂውማን ሄር ታስተክላለህ። ጥርሰን አታስተክልም? ፈገግታህን አትመልስም? ያልክ እኮ የምትስቀው። ማስተከል እኮ ከብዶኝ አይደለም። አሃ ለካ ፈልገህ ነው ያወለከው እንዲያምርብህ። በዚህ ሰዓት ምን የሚያስቅ ነገር አለ ብለህ እንዳለ የሚያስለቅስ ነገር አለ።
የሚያስቅ ነገር ስለሌለ ነው ጥርስን ያላስተከልከው? እሺ ለምን የሚያስቅ ነገር እስኪፈጠር ድረስ አበባ ነገር አትተክልበትም? ይይዛል ብለህ ነው? ቀላል ይዛል እንዴ? የበረንዳ አለ አታስብ፣ አያድግብህም። ትንሽ ዘረብረብ የሚሉ እነሱን ግልጥ እያደረክ ትበላለህ። ቀለድክ ማለት ነው እንዴ? በጣም እኮ ነው ያበሳጨኝ። ይኸውልህ ኤልሞሙት እኔ ስራ ላይ ቀልድ አልወድም። ነገ በጧቱ ልስራ ገባ። ትንሽ አትጫወትም? እኔ አሁን ቤት ሚስትና ልጅ ይጠብቀኛል። አንተ ምን አለብህ? መሰስ ብለህ ገብተህ ቀዝቃዛ አንሶላ ከድቡልቡል ትራስ ጋር ነው የሚጠብቅህ። ድቡልቡል ይኸውልህ ለማንኛውም ቡናውን ከነ ባለቤቱ ይዘው ብትገባ አሪፍ ነው። ቤት ሞቅ ይላል። ምን አልክ? ምን አልከኝ? ሰምተሃል? እባክህ አይዋ ቀላል እኮ ነው። ሰማሽዋ? ኧረ ወይኔ በእናትሽ ተይኝ እስኪ። ብርድ ብርድ እያለኝ ነው። ብርድ ብርድ ስልችት ነው ያለኝ። ብታይ ስልችት። ፓፓዬ ግን መች ነው የሚመጣው? በእናትሽ ምን ዜብራ ላይ የሜዳ አህያ ላይ ተይ እንጂ አላየሽውም? እዚህ የኔን ቤት አህያ ባየሽልኝ ወደ የሚያክል አህያ አለኝ። ትቀልጃለሽ አይደል? አንቺ እኔ ነኝ የማውቀው ያለሁበትን ሁኔታ። እሺ እሺ እንዳትረሺ እሺ። በቃ እደውልልሻለሁ አደራ። እንደ ቢምቢ ሲመሽ ነው አይደል የምትገባው? ሲመሽ እንደ ልጄ ብዬ ነው እንጂ ባልመጣ ደስ ይለኝ ነበር። ኧረ ወንድ ወጥቶሻል እባክሽ። ጭራሽ ማደርም አምሮ ነበር። ታውቂያለሽ በቤቱዬ ወደ ስራ እየመጣሁ እኮ ነው የሚመስለኝ ጭቅጭቅሽ። እንዴ አረ አይ ከፍላል ከነዚህ ጋር ፍጭ እዚህ ጋር ወልቅ እዚህ ጋር ወልቅ እንዴ ተው እንጂ ከቄራ ቄጤማ ተራ ድረስ ስትኳትኑ ለመተህ እዚህ ስታውቅ ትንሽ እንኳን አታፍርም እንዴ? ቢገባሽ ላንቺም ጭምር ነው የምኳትነው ስዞርም ውለው። እባክህ ቆናስህና ሽሮ ነው የተረፈኝ። አንቺ ስነ ስርዓት ይኖርሽ እንጂ ምን እንደምታወሪው? አሁን ልጄ ታለች ሰናይት። ምን ነው ልጅቷን አንድ አመት እንኳን ሳይሞላት ራስሽን ካልቻልሽ አልሻት። ሄሎ ቦስ፣ እንዴት አመሸ? ኦኬ አስቸኳይ ነው? እሺ እሺ እደውላለሁ። እሺ ኖ አስቸኳይ ነው የስራ ነው በእናትሽ። ፕራይቬሲ የሚባል ነገር አለ። ኦኬ ባይሆን ትራንስፈር ላደርግልህ እችላለሁ። ትራንስፈር? እሺ አድርጊልኝ። በቃ ኢትዮጵያ ውስጥ ትዳር ለመያዝ ወኔና የቀበሌ መታወቂያ ብቻ ነው የሚያስፈልገው ማለት ነው? እኔ የምልሽ አንቺ ስትመጪ በዚህ ካርታ በዚህ ሊብሬ እንደዚህ አቅፍሽ ነው አይደል የመጣሽው? የት አለ ወደቀብሽ? ጠፋሽ? መለመላሽን አይደል እንደ መሰስ ብለሽ የመጣሽው? እኔ ግን አንዳንድ ጊዜ ሳይ በጣም ሳቄ ይመጣል። በስምህ ሁለት ሲም ካርድ ብቻ ነው አይደል ያለ? ተመስገን አሁን ደግሞ በስም ትጠራ አንድ ልጅ ወልደሃል። እንኳን ደስ ያለ። አልወልድ የሚለው መጽሐፍ አንብበዋል? እንደሚጣይ እድል ቢሰጣትና ይሄን ነገር ብታይ ምን ልትል ይመስላል? ሰናይት እስከ መጨረሻው እንዳንቀያየም እሺ? እንዴ ቆይ ቀኑ ሙሉ ብቻችን ነው እንደዋልሽ? የሚወራሽ የለም እንዴ? ምንድነው ዘራፍ የምትለው? ምን እውነቱን ስለነገርኩ ነው እንደዚህ የምትሆነው? እንዴ እልሽ እውነቱን እንነጋገር ከተባለማ ማለት ነው መኪናዬን ሽጬ ደግሼ ቤቴን አሟልቼ ላንቺ ስል ነው ሁሉንም ነገር አጥቼ ባዶ እጄን የቀረሁት። አንቺን ካወኩሽ ጀምሮ ነው ህይወት ፊቷን ያዞረችብኝ። ኧረ እባክህ ህይወት ፊቷን ያዞረችብኝ ካወክ በኋላ ነው? አዎ በደንብ ፊቷን ካዞረችብኝ መቀመጫዋን ማየት ነው። አንቺ ምን አይነት ሰው ይሆንሽ ነው? አረ ላፍሽ ለከታ በጅለት። የሚያሳዝነኝ እኔ እቺ ምስኪን ልጅ ካንቺ ጋር በማድረጓ። ተው እባክህ። እንደውም እኔ ጋር በማድረጓ እድለኛ ነች። እሺ
ትስክልናለህ። አንተ መስሏል። ቆይ ብቻ እንዴት አየሽው? ቤት ምን ይመስላል? ወይኔ በጣም ነው የወደድኩት። በጣም ያምራል። የምፈልገው ሱቅ ነው። እንኳን ወደድሽው። አየሽ፣ ለአንቺ ጥሩ አጋጣሚ ነው። እንዲህ አይነት ሱቅ፣ እንዲህ አይነት ንግድ ነበር መነገድ የምትፈልጊው፣ አለቀ ማለት ነው። ልጅቷ በአጋጣሚ ወደ ውጭ መሄድ ትላጋጥሟት ድንገት ነው ተነስታ ብንልትል የተዘጋጀችው። በቃ ከከፈልሽ ነገ ጧት እዚህ ጋር ነሽ። ይሄ ያንቺ ሱቅ ሆነ ማለት ነው። እኔ ልገዛ ነው የምመጣው። ባልኩ ዋጋ ከጨረስክልኝ ለአንተም ጠቀም ያለ ነገር አስብልሃለሁ። በጣም ነው የወደድኩት። ጠቀም ያለ ነገር ይሄ ነው የሚፈልገው። ጠቀም ያለ ገንዘብ የሚለው ነው ነጥቡ። ጠቀም ያለ ገንዘብ ከከፈልሽ ይሄ ሱቅ ካሁን በኋላ ያንቺ ነው። እጨርሰዋለሁ። ብቻህን ተጨርሰህ እንዴት ነው ቤቱ? ያበደ ነው? ሽንት ቤቱ ግን አልተመቸኝም። ሽንት ቤት ምን ይሰራላል? ሽንት ቤት እኮ በአሁኑ ሰዓት መሰረታዊ ነገር አይደለም። እዚች በር ላይ ሬስቶራንት አለች፣ እዛ ጣል ጣል አድርጎ መግባት። ሽንት ቤት ከሌለ ምን ዋጋ አለ? ዋናው ነፃነቱ ነው። ልጅ ይዘህ መግባቱ ጣጣ የለውም። ግን አታብሽ። ገና በሶስተኛ ቀንሽ 11 አይሆንም እኮ አባቴ። ኧረ እኔ ብቻዬን ነኝ። ቀሪው ልስጥሽና ቀሪውን እንግዲህ አብረን እናስባለን። እሺ እንጨምራለን አባት። ይመች በቃ። ትንሽ ጊዜ ኑር፣ እንቀይረዋለን። ደህና ቤት ይመች። እኔ የምልህ ገንዘባችንን እየቆጠብን ብንጠቀም አይሻልም? ይጀምር። ምን የሚቆጠብ ነገር አለ? ነው የምቆጥበው። ከሌላው ላይም ቢሆን ቆጥበን ነው መጠቀም ያለብን። እኔ እኮ ሁሉንም ነገር ትቼ እዚህ ውስጥ የማስቀምጠው እኮ ለልጃችን ነገ በሚል። ሌላ ቀስ ብለህ አትጮህ። 6000 ብር ነው 600 ሺህ ብር የወሰድኩ አስመሰልከው እኮ። እሺ ለምንሽ ነው ጥያቄ? ምንድነው? ሂማኔር ነው የገዛሁበት። እና አጠፋው? አይ የለም አላጠፋሽ። እኔ የምለው ሂማኔር የሚሸጡላችሁ ሰዎች ህሊና አይሸጡ? ጭንቅላት የላቸውም የሚሸጡላችሁ? እስቲ እነግራቸዋለሁ። ለማንኛውም ቅብጠትሽን በልክ ብታደርጊው ጥሩ ነው። ቅብጠት ቀበጥኩ? እንደው በእናትህ አታቅብጠኝ። በጣም ሙልቅቅ አደረገኝ። በጣም አቀበጥከኝ። ምን ነው ሶፋ ላይ ተጋድሜ ስታይኝ ጃኩዚ ውስጥ የተዘፈዘፍኩ መሰለህ እንዴ? አላየህም? መሞላቀቅ እንዴት እንደሆነ አላየህም? እሺ የጓደኞቼ ባል እንዴት እንደሚያሞላቀቋቸው አላየህም? በዚህ ሰዓት ጃኩዚ ውስጥ ዘፍዘፍ ብለው በዋይንና በሻማ ተከበው እንዴት እንደሚያሳልፉ አላየህም? ባሎቻቸው እንዴት እንደሚያቀብጧቸው አታውቅም? ቢቀጥንም አንገት ነው ራስን ከቻለ ባያቸው። አይ ለተረት እንኳን ጊዜ የላቸውም። አንተ ጥያቄ ልጠይቅሽ። የዛች የጓደኛሽ ባል የትኛው? እኛኛው የሚሉት በ65 ዓመታቸው አይደል እንዴ እንደምንም ታግለው ህይወታቸውን ያቆሙት ራሳቸውን የቻሉት? በ35 ዓመት እኔ ምን ላል ከዚህ በላይ? ይኸውልሽ እዚህ ሀገር ላይ አንድ የ35 ዓመት ወጣት ቤተሰቡን በቀን 3 ጊዜ ካበላ፣ የቤት ኪራይ ከከፈለ፣ ካገባ፣ ከወለደ ስኬት ደህና ዋይ። እሺ አንዳ ሁለት እጅን ኪስ ውስጥ ከተህ ደረትህን ነፍተህ ስትሄድ የኮሚሽን ሰራተኛ ሳይሆን ኮሚሽነር ነው የምትመስለው። ደህና ዋል ኮሚሽነር። ነገሩ ምን ኪስ ውስጥ ገንዘብ አይገባ፣ ሁለት እጅ ይግባ እንጂ። ወይኔ ጉዶንኩ። ደግሞ ምን ሆንክ? ኤልሳ ገጣችኝ። አንተ ልጅ ግን ልብ ነው ሜሞሪ ነው ያዝከው። ከኤልሳ እስከ ወላንሳ ማጣራው የለም። በምን ነው የተሸከምካቸው? ኧረ ዩባ ቺስ እንኳን ቀረችብኝ። ወይ አንድ አመት ሙሉ እንደ ችግኝ ስንከባከባት ኖሬ። ቆይ ይሄን ያህል ምን አድርጋ? የሰሞኑን የተዋሰለ አላማረኝ ስሜንና ፕሮፋይሌን ቀይሬ ማውራት ጀመረ። ከዛ በኋላ ቦይፍሬንድ እንዳለሽ ብዬ ስጠይቃት ከሞተ 2 አመቱ ነው ብላ ሞቴን በኤፍቢ ሰርፕራይዝ ታርገኝ። የታባ አራይፊ ብለናል። ዴኔ እኮ ነገርኩህ እኮ አይንህን ከፌስቡክ ላይ ንቀል፣ ስራ ላይ ትከል። በዛ እንቅስቃሴ ውስጥ ገብተዋል አንዳንድ ትክክለኛ ሰዎች ወደ ህይወት ይገባሉ አልኩህ። እምቢ አልክ። ዳውን ወደ ስራ ተነስ። ያሽኮረመማል እንደዚህ። ይሄው ንብረት ባለቤቱን ሲያገኝ እንዲህ ነው። ያ እኮ ጭቃ በጭቃ ነበር የሚያደርጋት። ይሄው በሳምንት 3 ቀን ላቢያጅ ሆነች። ትምህርት ማለት አሪፍ ናት።
አይ ቆንጆ ደግሞ ትንሽ ያዣትና ይኸውልሽ 6 ወር እንደነዳሻት እንቀይራለን። አይ አሪፍ ነው በቃ እንገናኛለን። ያው ሰው ልጅ ከሰራ ይሄ ነው ከሰራ ይሄ ይወጣል። ቴንክ ዩ እንግዲህ በሌላ ስራ ደግሞ እንገናኛለን። በቃ እንገናኛለን። ቤቶችም አሉ እጄ ላይ። እሺ ቴንክ ዩ ናቴ። እሺ ቻው። ወደ ነው የምትሄጂው? ምን ማለት ነው? ወደ ምፈልግበት ተከራይ እንኳን ሲወጣ ክብር አለ። ብድግ ብለሽ ተነስተሽ የምትወጪው ትዳር እኮ ነው ያዘው። ህይወት አይደለም እንዴ? ትዳር ነበር እንዴ? እኔ ትዳር አልመሰለሽም ነበር? አንድ አመት ሙሉ ቀቃ ነው ያልሽው? ጨዋታ ነው ያልሽው? እኔ አንድ አመት ሙሉ ፕሮጀክት ላይ ነበርኩ። ሰውነቴ ወደ ቦታው እስከሚመለስ ድረስ ገባህ? የራስነት ጣዕም እስከሚጠፋ ድረስ ልጄ ደግሞ ራሷን እስከምችል ድረስ ነበር። አንቺ ራስሽ እንደው በቀጣሽ ልጅሽ አይደለችም? እቺ ጣንታ ታሳዝንሽም? እዛ ባዶ ቤት ውስጥ ላይ ሳትቶጂ ነው? አይደለችም። ስህተቴ ናት። ገባህ? ምን ነጭ ነተነሽ ውጪ። እወጣለሁ። ነጭ ቀላል እወጣለሁ። ነጭ መስሎኝ ሰክኛይ በፍቅር ነገን ሳስብ መሄድሽ ላይቀር ሶሬ ግሮሰሪ ከውጭ ሀገር ወይም ከሀገር ውስጥ ኢትዮጵያ ለሚገኙ ወዳጅ ዘመድ አስቤዛና ላቂ ዕቃዎችን ሶሬ ስቶር ላይ ይዘዙ። በአንድ ቀን ውስጥ ዕቃውን እናደርሳለን። በብር፣ ዶላር፣ ዩሮና በየትኛውም ሀገር ገንዘብ ሶሬ ስቶር ላይ መግዛት ይቻላል። መላኪያ ከ3 ዶላር ወይም 99 ብር ጀምሮ እንደ ክብደቱ ይጨምራል።
የመክፈያ ገጹ ላይ ቢሊንግ አድራሻ ላይ የራሳችሁን ሾፒንግ የሚለው ላይ ደግሞ የዕቃው ተረካቢ አድራሻ አስገቡ። አድራሻ፣ ፖስታ ኮድ ወይም ሌላ መረጃ ካላወቃችሁ 0 የሚል በማስገባት የተቀባይ ስልክ ቁጥር ብቻ በማስገባት ማዘዝ ይቻላል። የመክፈያው ገጽ ቼክአውት ፔጅ ላይ ማስታወሻ መጻፊያ ቦታ ስላዘጋጀን ተጨማሪ ስልክ ቁጥር ወይም የተለየ የማድረሻ ትዕዛዝ ካላችሁ መረጃውን ጻፉ። ስልክ ቁጥር ኢትዮጵያ 0953988777 አሜሪካ +1310 570 9291 ይደውሉ። ሶደሬ ግሮሰሪ ይሄን የመሰለ ውብ ቤታችን በልጆቻችን ጫጫታ ሲሞላ ደስታው ሌላ ነበር አይደል? ያንቺንና የብስሬ ተቻችሎ መኖር ጥበብ ሳይ ምን አለ ለሁሉም ሰው ቢያድለው ብዬ ይላል። አይመስልም። ባለሽን ትወጂዋለሽ? ባለዶ እንዴት አብሬ ሆናለሁ? አንቺ ትወዳለሁ ብለሽ ታውቂያለሽ? በጣም ወዳለሁ ባለ። ለምን? ወድሻለሁ መባባል ለኔ በጣም ትንሹ ነገር ነው። ተሳስታችኋል። ሉክ ሪሌሽንሺፕ ይመሰረታል፣ በተለያዩ ጉዳዮች ይፈርሳል። ትዳር ይመሰረታል፣ አሁንም በተለያዩ ጉዳዮች ይፈርሳል። በሪሌሽንሺፕ ውስጥ በትዳር ውስጥ ምንም ፍቅር በፍሬንድሺፕ ውስጥ ሽሚ በጣም ወደ ጓደኛዬ የትም ቀላል የሚባል ጉዳይ የለም። አንድ ጓደኛዬ ከሆነ ጊዜ በፊት አደጋ ደርሶበት ነበር። በቀጥታ ጉዳት ምክንያት ብልቱ ላይ ከፍተኛ ችግር ሳይፈጠር አይቀርም። እነዚህማ ወንድምና እህት ናቸው እንጂ እኔ ተስፋ ወደ መቁረጡ እየተቃረብኩ ነው። ዶክተሩ ውጪ ሄጄ መታከም እንደምችል ነግሮኛል። የሚከፈለውን ሁሉ ዋጋ ከፍለህ ትታከማለህ። ሶደሬ ገበያ በመላው ዓለም ለሚገኙ ኢትዮጵያውያን ዕቃ አቅርቡ። ሶደሬ ገበያ ላይ ሻጭ ሆናችሁ ተመዝገቡ። የዕቃውን ፎቶና ዋጋ አስገቡ። ሶደሬ ዕቃውን ከእናንተ በመቀበል ደንበኛው ያለበት ሀገር ያደርሳል። ሶደሬ ገበያ ለ5 ዓመት ያክል አብራኝ ቆየች። እምወዳት ፍቅረኛለች። ትልቁ ጉዳይ በየትኛው ምክንያት እሷን ካጣው ራሴን እንደማጣ ይሰማኛል። ይሄን ባትለኝ ግን አልቆልህ ነበር። ሶልዬ ታገቢኛለሽ? ባብቻ ቀልድ ነው እንዴ? በሰው ፊት እንድሸማቀቅ ያደረገችው ለምንድን ነው? እንደኔ የምመክርህ ግን የራስን ህይወት ብትኖር ይሻላል። እባክህ ንገረኝ። አንተ እወድሃለሁ፣ ግን በቃ ምን ላድርግ? ጥላይን ከሄደች ድፍን 2ኛ ዓመቷ። ለጠሉን ሴቶች የምንከራተት ሰዎች እኮ ነው። አዎ አውቃለሁ። ለነገሩ በቅርቡ አሳያታል። በእናትህ አትቀልድ። እየቀለድኩ አይደለም። ቀልዱን ተውና አሁን ወደ ጉዳይ ግባ። እሱ ነው የሚያዋጣ። እንዲህ ነገር እንደምትይዝ ገንዘብ ብትይዝ ኖሮ ይሄን እንግሊዝ ነበርክ። እኔን አግብተህ ህይወት መመስረት ምናምን እንዳታስብሽ። እሱን አብረን እናያለን። ምን ነው የምታወራው? ለምን ግን ምን አድርጌ ነው? ምን አይነት ጥያቄ ነው? ሰክረሽ ራስሽን ስተሽ እንዴት እንደዚህ ሊያደርግ ይችላል? ዝም ብሎ ወይዘሮ ይሆናል እንዴ? ምን ማለት እንዳለብኝ አላውቅም። አውቃለሁ ግራ ልትጋቢ እንደምትችይ። ምን 400,000 ብር? እኔ ለማመን ያቃተኝ ራሱ ይሄንን ነው። እኔ ውጪ የመሄድ ከፍተኛ ፍላጎት እንጂ ከአንቺ ጋር የተለየ አይነት ነገር አስቤ አልነበረም። ይሄን የተረገመ ሰው
የማያዳግም ቅጣት እንቀጣለን። መጠቀሚያ ሆንኩ እንደ ወራጅ ውሃ ፍቅር የሞላኝ የገንዘብ ዳ ሲርባት ፈልቅሻ ደስታዋን በሲቃ ትንሽ ቆይ እባክሽ እንደ እናያት ስቃ እናቷን ፈልጋ ማጣት እንዳያማ ላንዴ ነይና ሳቋን መልሽላት አሃይ ለኮሮላ እንደገዛ ቦስ እኔ እኮ የደበረኝ እኮ መሄዱ አይደለም እና ምኑ ነው ብልግናዋ ነው ባለጌ ነች ጭራሽ ለባለጌ ሰው የምትሰበሳቸው ባለጌ ምን ጊዜም ባለጌ ነው የሆነ ሆኖ ልጅቷ ላይ ታረካት አያቷ ጋር ናት ይኸውልህ አንድ ምክር ልምከር የሞት ሞት የምትሞተው ተመልሳ ስትመጣ በዚህ ሁኔታ ያገኘችክ እንደሆነ ገባኛል ግን ስማ ስራውን ገደል ከተከዋል ነገ ስራ ትጀምር እሺ ግን ምን አለ መሰለህ ምንም ግን የለው እና ካሁን በኋላ 60% ነው የምቆርጠው ምን ያልክ ነው 70 እንዳላደርገው ቦስ ነገ ግን ምርጫ አንተ ነው ጨርሻለሁ ሄሎ ቻው ቻው
እሺ ውሎ እንዴት ነበር? አሪፍ ነበር። እኔ የምልህ አባቢ አንቺ የምትይኝ እኔ ልጅ ልደቴ ብር በማጣት እንደባለፈው ላልተወሰነ ጊዜ ይራዘማል ወይስ ይከበራል? ለምንድን ነው በቀጥታ ማጠይቂ? እንደ ፖለቲከኛ ዙሪያ ጥምጥም ነው አይደል የምታወሪው? ይከበራል። አላጣም። አሁን ወደ ትንሽ ጠየቅ አድርጎኛል። ምን እንብላ? ምላስ ሰንበር እንብላ። አሁን በዚህ ምላስ ላይ ምላስ ሰንበር ይበላል? አንቺ ልጅ ለመደበኛ ሰው እኮ በቂ ነው ምላስሽ። ፖለቲከኛ መሆን አማረሽ እንዴ? ነገሩ አሁንም እንደ ካድሬ እያደረገሽ። እሺ በቃ ፓስታ በእንጀራ እንብላ። ይኸውልህ ሽፍንፍና ገለጥ አድርገን ጣጣጣ እናረጋታለን። ጣጣጣ እናረጋታለን? ይኸውልሽ ከአዛውንቶቹ ጋር ያልሽ አዛውንት ሆነሻል አንቺ። አንተም ከነሱ ጋር ብትልቁ በሰል ትላለህ። ጥሬውን ኩብሽ አይደል የኔ ልጅ? ያንቺ ግን እኮ ባሰ። ስል ከማለት ሙክካሽ እንደ ድንች ፍርክስክስ እኮ ልትይ እኮ አልፎ አልፎ እንደ ልጅም እየሆንሽ እኔ ማርማግዝሽ ነገር ካለ ጠይቂኝ። አንተ ምን ነው? ምን ያስቅሻል? አይ ምን እስከ ኬጂውን አሪፍ ነበር። አሁን ግን እኔ ሳልሻል አልቀርም። ኧረ ተይ አባትሽ ነኝ። እንደው እንደ ጓደኛሽ እንኳን ብታይኝ በእድሜ በልጥሻለሁ። ስለዚህ ማስረዳሽ ነገር የለም። እሺ ስላባራሽ ዋው እንዴ በቃ አትጨነቅ። እናሻታለሽ። አስረዳለሁ የሚባለው ታላቅሽ ነኝ አንቺ አባትሽ ነኝ። እሺ በቃ እንረዳዳለን ነው የሚባለው። እውነትህን ነው። እንደሱ ብታምን ይሻላል። ይኸውልህ የሀሴት አባት ምን እንዳለ ልንገርህ። ባለፈው እንዳንተ ካላስረዳሁሽ ብሎ አበደ። እሺ ምንድን ነው የሚለው ስለ እንጃልሽ አይላትም መሰለህ እንዴ? እሱ ለምን እንጃልሽ ይላል? ካላወቀው አላውቀውም ይሄንን ይቅርታ ማለት ነው ያለበት። እንግሊሽ ሚሊዮን እኮ ነው እንጃልሽ ብሎ ያነበበው። አሰዳቢ እንደኔ ተሽሙንሙን አታልፍም እንዴ? እንጃልሽ ይላል። ይኸውልሽ በትልቅ ሰው ግን ሁለተኛ አይሳቅም። እሺ እውነትህን ነው አይሳቅም። አሁን በቃ ካንዲ ክላሽን ተጫወት። አረብሽ ረበሽከኝ ነው ቅኔው። ረበሽኩሽ አይደል? አንብቢና አሁን ተጓተናላ። አይ ጉዴ አክስቴ አንብቢ ዝም ብለሽ እስኪ። ሙስኪን ጠፋ። አንተ ምን ሆነ? ወጥሮ እየሰራ ነው። ይዞለታል። ይደውላል እኮ አሪፍ ሆኗል ስራ ላይ። እንደሱ ወጥረህ በመስራት ነው አንተም ያንን ሸለቆ የመሰለ ጥርስን ያስተከርከው። ሳቃውን አለመደብም እንዲህ ማለት አንተ ኦሪጂናል ነገር ነው የተከሉልህ። አንድ አይነት ነው ከጥርስ ጋር አገኙት። አረ የጠፋው አሪፍ ነው። ለወጥረ መስራት ቦስ ከትንሽ ጊዜ በኋላ እኔንም ወደሱ ጋር ይወስደኝ እያስባል። ስለዚህ እቺን ቦታ ላስወጥረ ተሰራባታለህ ማለት ነው። አረ ያላንተም አይሆንም እዮባ። ያላንተም አይሆንም ትላለህ እንዴ? እዚህ ልትኖር እኮ አይደል? እኔ ነገሮችን አመቻችቼ ደግሞ አንተን እስክጎትት ድረስ ከነዳ ወጥረ መስራት አለብህ። ቡና ግን የለም እዛ። ያዘጣኝ ሲኒ ቡና የጠጣ ነገር ጋሽ አሌክስ የለም? አባቤ የለም። እኔ ደግሞ ልጅ ነኝ። ሳይክ ይባላል። አክሻል አይ ቲንክ አላረፈድኩም። ላለማርፈድ ብዬ ያለመደብኝም በራይድ ነው የመጣሁት። ወደ ስራችን እንግባ። ኖ ዌይት። ምን ነው የተፈጠረ ችግር አለ እንዴ? ፕሮጀክቱ ይደክማል። ትቼዋለሁ። አልገባኝም። ትቼዋለሁ ለማለት ነው በዚህ በጨለማ እዚህ ድረስ ያስመጣሽኝ? ለምን በስልክ ትቼዋለሁ አትይኝ? አለ አይደል? ያው በስልክ ብነግርህ ቅር ይልሃል ብዬ ስላሰብኩ ነው በአካል የጠራው። በስልክ ላለማስቀየም በአካል ጠርተሽ እያስቀየምሽ ነው። የምቀየመውማ ከጉለሌ ቦሌ ድረስ እኮ በእግሬ መምጣቴ እኮ ነው። በዚህ ጨለማ መምጣቴ እኮ ነው። ከዚህ ከጉለሌ ከባሌ መጣ እኮ ነው ያስመሰልከው። እንዲህ ስትሆን አሃ ከባሌ ድረስ ብመጣ በቃ ያው ተውኩት ነበር የምትይኝ ማለት ነው? አም ሶሪ ስላልፈለግነው ነው። የማላውቀው ነገር አለ? ያስቀየምኳችሁ ነገር አለ? አባትሽን ሆነ አንቺን በስልክ መጨረስ እየቻልን እንዴት እዚህ ድረስ ናትኛለሽ? እንግዲህ ካጠፋን ይቅርታ። ይቅርታ ሲሉትማ ቀላል እኮ ነው።
ይቅርታ ማድረግም ይቅርታ መጠየቅም ትልቅነት ነው። ኦኬ ኦኬ ያማል እንዴ? ምንድነው ያደረከው? ይቅርታ ያው ይቅርታ ማድረግም ይቅርታ መጠየቅም ትልቅነት ነው ስላልሽኝ በተግባር ላስተምርሽ ብዬ ነው ከምታወሪው። Are you stupid? እንደዛ ነገር ቀለኛ ነን። ለልደቷ እኮ እየተዘጋጃጀሁ ነው የመጣው። በላው ሰዓት እየሄደ ነው። ይኸውልህ ሙሉ ዶክመንቱ ነው። የውክልና ስለሆነ ምናልባት ሊጨቃጨቁ ይችላሉ። ደውልልህ። ሁሉም አለ እዚህ ላይ ሙሉ ፋይል ነው። ኦሪጂናል ስለሆኑ ተጠንቀቅ እንዳትል። ያው እንግዲህ ዮባ ጠንካራ እንደሆን ምናምን ያስተማርከኝ አንተ ነህ። ያው መሄድ አለብህ። ሁለታችንምማ ቁጭ ብለን አይሆንም፣ መስራት አለብኝ። አንበሳ ካልሰራ እንዴት ይሆናል ብለህ ነው? ይሻላል ሁለታችንም ከምንቀመጥ አሪፍ አይደለም። በልጅ ልደት እሑድ ቀንም ለሷ ብለህ ስራ እንደማሰራ አውቃለሁ። ይሄ ሳይገባኝ ቀርቶ አይደለም ብራል። ማለሽያው ተነስነ ሰዓት እየደረሰ በቃ እሺ እኔም ወጥቼ በት ልበል እባክህ። ምንድን ነው? ምን እባክህ ልክ እዚህ ጋር ስደርስ ነው በቃ ምንም ስጦታ እንዳልያዝኩ ያወቅኩት። ከዛ ካመጣኝ መኪና ላይ በቃ ዝም ብዬ ነቅያት መጣሁ። ጩጬ ስለሆነች ምንም አታርፈው። አንድ አይኔ የሌላት ብራንድ ነች ምናምን። እሺ አታለላታለሁ። ሕፃን ልጅ ስለሆነች ብራንድ ናት እላታለሁ። የምትልህን ደግሞ እኔ መጥቼ እነግርሃለሁ። መልሽ አሁን ዝም ብለን ትጨነቀው። ሮጥ በል ሰዓት እየደረሰብን። በቃ ቢስዩ እኔም ወጥቼ ተፍተፍ ልበል። እሺ አባቴ ሁለታችንም አንድ ቤት ቁጭ ብለን በቃ ተረቲት። እሺ አባቴ ቻው። በቃ መልካም ልደት በል። ስጨርስ ደውልልኝ። እሺ ብራንድ አቢጊዬ እንኳን ተወለድሽልኝ። እንኳን ደስ ያለሽ። አመሰግናለሁ አባቢ። ይኸውልሽ ኬኩን ይህንን የሚያክል ላደርገው ነበር ተውኩት። ኩኪሱን እንደዚህ ሙሉ ላደርገው ነበር ይችል አደረኳት። ከረሜላውን እንዳለ ቤቱ ሙሉ ላደርገው ነበር አሳነስኩት። ለምን አትይኝ? ለትልቅ ሰው ጣፋጭ አይመከርም፣ ክልክል ነው። አውቄዋለሁ እባክህ። ልደቴን በዝግጅት ነው የሚያደርገው። በቃ ቻፕ የለም። ይኸውልህ አትጨነቅ። ኬኩን እንገምሰዋለን። አንዱን ለአንተ አንዱን ለእኔ ቀጠቅጠዋለን። በቃ አለቀ። ተጠናቀቀ። አንቺ ነሽ ልጅ ማለት። አንቺ ኬኩን ግመሽ፣ እኔ ይሄን ልለኩስ። ቁረሽ የጠቅን አስከት አያትላታለች። አንቺ ሴትዮ ከእናቴ ላይ ወረጅ። በቃ አየሁ አይደለ? በቃ ቆንጆ ግቢ ነው። ልክ አይደል? አንዳቸው ሲያሳውቁ ናታል። ጥሩ ነገር ነው። አላ ምን አለሁኝ እዛው አካባቢ ነው የመጣው። በቃ መጣሁ አሁኑኑ። ጩጮ የሆነ ነገር ሳትሆን አትቀርም። ሂጂ ማየት አለ እንዴ ዮባ። ጉዳዩን ጨርሰን አብረን እንሂዳ። የራሳቸው እንዴ ሰዎቹስ? እሺ አዮባ እንዴ ልጅቷ ሲባል ሁሌ ሩጫ ነው እንዴ? ሐኪም ቤት እኮ ልወስድሽ ነው የኔ ቆንጆ። አመመኝ አላልሽም እንዴ? ኧረ እኔ ምንም አላመመኝም። ምንም ሳትሆኝ ነው እንዴ አመመኝ ብለሽ ያስደወልሽው? ያው ጠዋት ስጦታ ስላላየሁ ናፍቀኝ አስተውልኩኝ በቃ። እና ምንም አይሰማሽም? እዚህ ጋር ትንሽ ጠፋለች። ያው ምች ሽው ሳታረገኝ አትቀርም። ኧረ ተይ እባክሽ፣ እንደ እድሜሽ ሁኚልኝ አንቺ ልጅ ተይ። እንደ ሽበት ብቻ እኮ ነው የቀረሽ እኮ። የሆኑ ሴትዮ የሆንሽ ነው። አታስብ አባቢ። ቅቅል ትጋብዘኛለህ፣ ትኩሷን መረቀቀ እጠጣለሁ፣ ደማከሴ እዚህ ጋር ይዛለሁ። በቃ ድራሽ ነው የሚጠፋው። ወይኔ እዮባ ድራሽ ጠፋ። አንተ ራስህ አይ ልጄ፣ አሁን ቅቅል ብቻ ነው ያማረሽ? ቅቅሉ እንዳለ ሆነ አንተም ናፍቀኛል። እኔማ መጣሁልሽ እኮ። ወደ ቅቅሉ እንሂዳ። በደስታ እየተሻለች ነው አይደል? ያለሽ ስትጭ እኮ እንደጣፈጠሽ ገብቶኛል። ታጣጥ ነው አይደል?
እንዴት ነች ግን ቅቅሏ ጣፍጣለች? ቅቅሉ ቆንጆ ነው፣ ግን ትንሽ ብቻ ነጭ ሽንኩርት አንሷል። እሰይ ማጣጣም ጀመርሽ? ወጥ ላይ የጎደለና የበዛ ነገር መለየት ጀመርሽ? ኧረ ተይ በልክ አድርጊው ተይ። እውነቱን እኮ ነው። መጀመሪያውኑ ብትነግረኝ ኖሮ ብዬ አስተያየት እሰጥ ነበር። እሰይ መድኃኒዓለም ሁለት እናት ኖረኝ። እናቴ እኮ ናት አሁን ቁጭ ብላ አብራኝ እየበላች ያለችው። እንዲህ ማማ ሲያሳርፈችብሽና መቅመስ አስተማረችሽ? እድሜሽን በላችሁ ተጫወተችብሽ። ምን ይደረግ ጊዜው ነው። አያቴ ናቸው ያለችው። እኔ አለሁ። ከእናቴ ላይ ወረጃ እንጂ ዝም ብለሽ ብይ። ራስሽ ነሽ። አሁን ብላ፣ ቀዘቀዘ እኮ። ትኩሱን ብላ ይጠቅማል አንተ። እሺ አያቴ እድሜሽን በላችሁ። አባቢ ወይ አብጌ፣ አንድ ጥያቄ መጠየቅ እችላለሁ? ማለቴ ላስጨንቅ አልፈልግም። እንዴ ማስጨነቅ ምን አመጣው? የፈለግሽውን ጠይቀኝ ልጅ። የቤት ስራ ሆኖብኝ። አብጌ ጠይቅኝ አልኩሽ እኮ። እናቴ ምን አይነት ሰው ነች? እኔ ስለ እናታችሁና ስለ አባታችሁ ጻፉና እንብላን። ስለ አንተ ጽፌያለሁ፣ ስለ እናቴ ግን አልጻፍኩም። ልትነግረኝ ትችላለህ? ምን ወረሳት እንዴ? እናትሽ እንደ ማንኛውም ኢትዮጵያዊ እናት በጣም ጥሩ እናት ናት። በጣም ነበር የምትወድሽ፣ በጣም ትንከባከብሽ ነበር። ስላንቺ ጥሩ ስሜት ነው ያላት። በአጠቃላይ እናትሽ በጣም ጥሩ እናት ናት። እሺ አብጌ ጥሩ እናት ናት። ከዛ በኋላ አንበሳው እንዴት ብሎ ነግረኛል። በቃ መጥቶ በቃ አንገቷን በላት ነግረኛል። እንዴ ነው የምነግረኝ? ሌላ አጠናለሁ። እሺ እኔ የምለው ጨዋታዬ ባያዝናናሽ ውሎ እንዴት ነበር? በጣም ተዝናናሻል? በጣም አመሰግናለሁ አባቢ። ምንም አይደል። ትንሽ ጥያቄ የምታበዢውና አንጀቴን የምትመጪ ነገር አለሽ እንጂ እኮ ሌላ ስማርት። እንዴ ጥያቄ ታበዛሽ ስትለኝ አንድ ጥያቄ አስታወስኩ። መጠየቅ ትችላለህ? እሺ እኔ እኮ ምንድነው ከጧት ጀምሮ የሚያፋሽልኝ ይላል። ስልኩ ነው ያልኩት። ጥያቄ እሱ ሆኖብኝ ነው ማለት ነው። እኔ ልጅ ጠይቅ እስኪ። የስሜን ትርጉም ልትነግረኝ ትችላለህ? ማለቴ 5 ዓመት ሙሉ ተሸክሜ ስዞር በጣም ጠቀመኝ። ጠቀመሽ? የስምሽ ትርጉም እንዴ አንተ ማታውቀው አባቢ? አውቃለሁ፣ ግን ለምን ትምህርት ቤት አትጠይቃቸውም? ጥያቄ እኮ ብዙ ጊዜ ትምህርት ቤት ነው የሚጠየቀው። አሁን አንተ ነው የጠየቁህ፣ መልስልኝ። እሺ ከመጽሐፍ ቅዱስ ላይ ነው ያነበብኩት። ከመጽሐፍ ቅዱስ? ምን ነው እንዴ አንቺ አታነብም ለማለት ነው? ስብከት ላይ ሰምቼው ነው። እሺ ለማንኛውም አንብብ፣ ይጠቅማል። እሺ ከላውን አታንረሳሳይ ንገረኝ። እሺ አቢጊያ ባለ ምን ማለት መሰለሽ? ባሏን ከብዙ መከራ የሰወረች ሴት ነች። አንቺ ደግሞ አባትሽን ከብዙ መከራ ስለሰወርሽው አቢጊያ ተባልሽ። አለቀ። ዝርዝር ጥያቄ አያስፈልግም። እኔ ግን አልገባኝም። እሺ እሺ መክሰስ እንብላ አይደል? የምን መክሰስ ደግሞ ምን አማረሽ አቢጊ? ጎመን በስጋ። ኧረ ለምን የኔ ስጋ ይሻልሽም? አንደኛዬን አበይኝም። ኧረ አባቢ እንዳትወቅሁ፣ አውቄ ነው ስቀልድ ነው። አሁን ቀጥታ ሄደን ወደ ቤታችን። እንደዚህ አይነት አስፈሪ ቀልድ ግን አቀልጭ ከዚህ በኋላ። አባቴ እንዴት ነው? አይ ውጭ አይደለሁም፣ ቤት ገብቻለሁ ከልጄ ጋር ተኝቼ። እንዴት ሆነ? ኦሬዲ ሙሉ ዶክመንቱን ተቀበልክ? እንዴ ሰፊ ነው በእናትህ። በካርታ እሺ። በይዞታስ የሚጠቃለል ነገር አለው? አሪፍ ነው በጣም። እሺ እሺ፣ አሁን እነግረዋለሁ ደውዬ። አረ ደጋግሞ እየጠየቀኝ ነበር። እሺ እሺ፣ ቴንክ
ወረቀት አምጪ። መስመር ያለው ነው ልሙጡ። ማንኛውም የሆነ ወረቀት አምጪው። እሺ የተጻፈበት ነው ያልተጻፈበት? አንቺ እሺ በቃ እንዴ ምንድነው እንደሸጣለ? ሰነፍ ወረቀቱን ብቻውን ላድርግ። እንዴ ራሳ እንደ እንደዛልከ እስክሪብቶ ማምጪሽ። ነገር ካለ አይ ያንተ እስክሪብቶ ያናገርኩ ነው። ጠፋ ወደቀ። ያታረከው ጠፋብኛ። እስክሪብቶ ይጠፋል እኮ። አንድ ነገር ልንከር። እስክሪብቶ አትጣል። እስክሪብቶ ቀጣል ግን መጨረሻ ሞት ነው በቃ። እስክሪብቶና ሞት እንደሞ ምን አገናኝ? እንዴ ሚስ ናት ተነገረች። ሚስ እንዴ እስክሪብቶ ከጣላችሁ ትሞታላችሁ ብላ ነው ነገረቻችሁ? አዎ እንደውም በፌስቡክ ነው ያየችው። እንዴት? ይኸውልህ እስክሪብቶ አትጣል። እስክሪብቶ ከጣልክ አትጽፍም። ካልጻፍክ ደግሞ አታጠናም። ካላጠና ደግሞ ትወድቃለህ። ከወደቅክ ደግሞ አትመረቅም። ካልተመረቅ ደግሞ ስራ አይኖርክም። ስራ ከሌለ ደግሞ ገንዘብ አይኖርክም። ገንዘብ ከሌለ አትበላ። ካልበላ ደግሞ ትቀጭሳለህ። አንቺስ በእኔንም ያልሰው ይተቀጭጫል ብላ እንዴ አስጨርሽኝ እንጂ። ከከሳ ደግሞ ትታመማለህ። ከተታመምክ ደግሞ ሞት ነው በቃ። ኧረ ከእስክሪብቶ እስከ ሞት ድረስ እስከሞት እንደዚህ አይነት በእኔ ለምን አገኘው። እንዴት እንደዚህ ውስጥ ለውስጥ እየገባሁ እንደመጣሁ እኔ የምልህ እንደው ግን በ5 ዓመት ውስጥ 5 ቤት መቀየር ትንሽ አይከብድም? አንተን ለማግኘት እኮ እንደ ዱላ አቀባበል አድራሻን ስቀባበል ነው እዚህ ድረስ የደረስኩት። አሁን ወሬ ማቀባበልሽ እንትን የመጣሽበትን ነገር እኔ እኮ ከሰላምታ ልጀምር ብዬ ነበር። ወደ ቁም ነገሩ ንግባ ካልከኝ ልጄ ልወስድ ነው የመጣሁት። ልጄ ልወስድ? ቀለኛ ነች በጣም። እስከ መጀመሪያ ዞር እንጂ ከዛ ያልሽው እንደገና ልጄ ልወስድ አይገርምም? አይሰማም? ምንድን ነው ያልሽኝ? እናት ጨዋታ ጨምራል። ልጄ ልወስድ አልኩ አይደል? አንቺ ልጅሽን ከዚህ ስትሄጂ ጥለሽ እንደሄድሽው ፓንትና ጡት ማስያዣ እንደምታያት ሰማኛለህ። ልጄን የማሳደግ ሙሉ መብት እንዳለኝ እንዳትረሳ። ልጄ ያልሻል ልጅሽ ሳትሆን ስህተትሽ እንደሆነች ነበር የማውቀው። አሁን ደግሞ ስህተቴን ማረምባት ልጄ ነቻ እንዴ? ደግሞ በኪራይ ቤት የተሰቃየች አከረ እያመናጨቃትና እየሰደባት እንደዛ ግቢ ውስጥ እንድታድግ አልፈልግም። ገባህ? አይገርምም? በዚህ ቤት አደገች። እንዴት እንደምታምርና እንደምታሳሳ ባየሻት ግን አታያትም። ኧረ እባክህ 2 ቀን ሰጥቻለሁ፣ ተሰናበታት። ቆይ ይሄን ያህል ምን ተማምነሽ ነው በዚህ ልክ እርግጠኛ ነሽ? ገንዘቤንና ህግ። አሁን ከዚህ ዞር በይ። የግዴን ነው እያየሁሻለሁ። ላያት እፈልጋለሁ። ጭራሽ ባይሆን ዞር በይ። ድንገት መጥቷል አለው ማለት አይቀርም። ትንሽ እናትህ አትቀልድ። ትንሽ ደግሞ የሆነ አካባቢው ስመጣ የሆነ ኮብልስቶን ጉራንጉራን ትንሽ እንደዚህ ስለሚያደርግ የሆነ መጥፎ ቦታ ነው ስለሚያስቀምጥኩት ከቻልክ እስከዛ ድረስ ስፖርት እንደሰቆል ታይኛለህ። አሁን እስከዛ ድረስ ልጄ ላጫውታት እሷ አለያት። ይሻል ዞር በይ ከዚህ። አንተ ሰይጣኔን አታምጣው። ሰይጣኔን አታምጣው? አንቺ አለሽ እንዴ ሰይጣን መናኸሪያ መሰብሰቢያ? ፊት ለፊቴ ቆሞ ያየሁት ሰይጣን ከየት ነው የሚመጣው? ሉሲፈር። ጥሩ፣ በጣም ጥሩ። እሺ እመጣልሃለሁ። 2 ቀን ብቻ ጠብቀኝ፣ እመለስልሃለሁ። ችግር የለም። ርካሽ ሌሎች የመክፈያ መንገዶችን ለማግኘት ሶደሬ ድረገጽ ላይ በመግባት ፔይ ይክፈሉ የሚለውን ሊንክ በመጫን ወይም subscribe.sodere.comን ጎብኙ። በውጭ ሀገር ገንዘብ ለምትከፍሉ ሰብስክራይብ የሚለውን በመጫን በክሬዲት ካርድ ወይም ዴቢት ካርድ በማስገባት በቀላሉ መመዝገብ ይቻላል። ወይም የሶደሬ አፕሊኬሽንን በማውረድ በጉግል ፕሌይ ወይም አፕ ስቶር ውስጥ በተመዘገበው ክሬዲት ወይም ዴቢት ካርድ በመጠቀም መክፈል ይቻላል። በተጨማሪም ከዚህ በታች በተጠቀሰው ስልክ በመደወል ክፍያ መፈጸም ይቻላል።
በመጀመሪያ ደረጃ ይሄ ቤት የእግዚአብሔር ቤት ነው። ነው አንከል ይሄ ያንተ ቤት ነው። የእግዚአብሔር ቤት ይዘውች ይሰማይላል። ኧረ እባክህ እስቲ ድገመኝ። ቄስ ቫለንታይን አታውቂያቸውማ? የት ደብር ቄስ ናቸው? አግቻቸዋለሁ። ቤተሰብ ጋር ደውላችሁ ሁለት ምን ያንጋላ ብር ታቱ ጀነስ ነው። አይ ጂኒ ነኝ። አንተ በርቶ ካጅ የበላበት ወጭት ሰባሪ ማች በላውና ነው የምትሄደው? ያ ረቢ ኮንዶሚኒየም ደግሞ እንዴት ይበላል? በቁሙ ነው። ይሄ ግቢ መኖሪያችሁ ትምህርት ቤታችሁ ከአቋሜ ፍንክች። You wanna fight with me? Let me show you. አዝናት ዙርሽ ዚባላ Miss Diana, she's part of this house, okay? ይህናችሁን ካልተጠቀማችሁ እንስሳ ሆናችሁ ኖራችሁ እንስሳ ሆናችሁ ትሞታላችሁ። Thanks God. Ha! ባላሱ ይማቦሮ ብሎ ያቦሩ ብሎ አይሳ ስትያዙ ጩኸት፣ ስትለቀቁ ጩኸት ልትከላይና ሰው የሌለበት ወስደህ ኧረ ይህች ሀገር ገዳይ በዛባት። ከላይ ላቤ ከታች ደግሞ ስፔሻል አመለጠኝም። እኔ ደግሞ ስጋት የሆነብኝ ይህ ግቢ ስንኖር አንገብጋቢ ስንሞት አራጋቢ እንዳይሆን ነው። እነማን ናቸው? ሁላቸው ወንካሸ ከበውኝ ሊቀጥሉኝ። እሺ ከበቡሽ። የጉድ ሀገር አዲስ ተከታታይ ኮሜዲ በሶደሬ ሳተላይት ቴሌቪዥን እና ሶደሬ ቲቪ ሰውየው ቅኔ ፈቺ ነው። ምን ድጋሚልኝ እስቲ። ምን ፈቺ ነው? ቅኔ ፈቺ ነው። የመጀመሪያውን ቅኔያዊ ህግ ፈትቼዋለሁ። ለምን ቅኔ አታስተምረኝ? የትኛው ትውልድ? እስቲ ንገሪኝ፣ የትኛው? ይሄ ማተብ የሌለው የተምች ይህንን ምቀኛ ፊቱን አይተዋል? ማንደጃ እኮ ነው የሚመስለው። አባዬ ስለዚህ ነገር በተደጋጋሚ ተነጋግረንበታል። አንተ እንደዚህ ሆነ የማገኘው ነገር ጥንቅር ብሎ ይቅርብኝ። እንኳን ማሰብ መተንፈስ ቸግሮኛል። እባክሽ ተይ። አንቺን ላሉላ እንድንርለት ይፈልጋል። እንግዲህ ሁለተኛው ቅኔ ሲፈታ ወይ የሚበር መኪና ውስጥ ገብቼ ወይ መለጥ ጠጥቼ እሞታለሁ። ምን እያልክ ነው? ከስጋ ዘመድ የነፍስ ዘመድ ይበልጥብኛል። እዚህ ጋር ሁሉ ነገር ያበቃል። የሕክምና ባለሙያ ኖት? የህግ አማካሪ ኖት?
ሳይኮሎጂስት ኖት ወይስ የትዳር አማካሪ? የምግብ፣ የስፖርት፣ የጤና ወይስ በየትኛው የሙያ መስክ ላይ ተሰማርተዋል? በመላው ዓለም ለሚኖሩ ኢትዮጵያውያን ሶደሬ ኮንሰልት ላይ በመግባት የምክር አገልግሎት ይስጡ። በየትኛውም የሙያ መስክ ላይ የተሰማራችሁ ሶደሬ ኮንሰልት ላይ ተመዝገቡና አብረን እንስራ። ለእርሶ ተጨማሪ ገቢ ያገኙ፣ ለሌሎች የሙያ ምክሩን ይስጡ። ቅዳሜ ማታ በ2 ሰዓት በሶደሬ ቲቪና በሶደሬ አፕ ይጠብቁ። ኤልሞ የአቢጊ እናት እኮ መታ አፏን ከፍታብኝ እና ከቻለች እያልከኝ ነው? አዎ መጣች። እና ምን ለማድረግ አሰብክ? እስካሁን ምንም ለማድረግ የወሰንኩት ነገር የለም፣ ግራ ገብቶኛል። አረ ብራዘር ነገሮችን መላ ማድረግ አለብሽ። ወይ ካልሆነ ግቢውን መተን ሩዋንዳ እናርገው እንዴ? አይ በፍጹም እኔ በዚህ መሀል ልጅ እንድትጨነቅ አልፈልግም። አረ እና እሺ ምን እናርግ? እሺ ታዲያ በቃ ነገሮች እስኪረጋጉ ድረስ ማዘርጋ አስቀምጣታለሁ። እኔ ወጣዋለሁ። እኛ ለፍተን ባሳደግናት ልጅ ደርሳ ካልወሰድኩ ምናምን ትላለች። አረ ትቢቷን ባየው እኔም እንዳንተ ነው የሚሰማኝ እኮ። ግን ለጊዜው መፍትሄ የሚሆነው ይሄ ብቻ ነው። አረ ይሄ ነገርማ ቋሚ አይሆንም። መላ በዩ ብራዘር። እንዴ እሺ የምታመጣውን መጨረሻውን አያታለሁ። የሆነ ነገር ሳይስተካከልላት አይቀርም። በህግ ባሪል በገንዘብ ሄዳለሁ ምን አስተላይ ነበር። ያ አምላክ አለ። እሺ አባቴ ቻው። እሺ ጥሩ ነው ያለው። ትንሽ የስንዝር ያክል ለውጥ ይታይብሃል። እኔ የምልህ እንደው በሁለት እግር ሳትራመድ እንደዚሁ ጠባብ ቤት ሆነህ ልትቀር ነው? ሰፊ ቤት ሳታይ አሁን ወሬሽን ተይና ወደ መጣችበት ጉዳይ ግቢ። እችትና ልጄ ወይም ልጅና ያባት ፍቅር አላቸው። አሁን ደግሞ የእናትነት ፍቅር ያስፈልጋታል። እኔ የምልህ 2 ቀን ጊዜ ሰጥቼ ነበር። ያው በሰላማዊ መንገድ ማለት ነው። እንዴት አደረግልህ? በሰላም ካልሆነስ? ካልሆነማ ምን ላደርግ እንደምችል ታውቃለህ። በራስ ላይ ጦርነት እንዳስነሳ ቁጠረው። አንቺ ልጅ እንዴ ምላስሽ እየረዘመ ጭንቅላትሽ እየጠበበ እያነሰ ነው እንደምትሄጂው? እናት ለንትርክ አይደለም የመጣሁት ገባህ? አሁን ልጄን ለመውሰድ ነው የመጣሁት። አዘጋጅተህልኛል ወይ እያልኩ ነው ያለሁት አይደል? ሰጥሻለሁ። በጣም ቆይ ሆኖ እንዴ ድንገት ልጅሽን ያስመኘሽ በአንድ ቆርኪ ከልጄ ጋር ካልዋኘው ያልሽው በምን ምክንያት ነው? ምን ተፈጥሮ ነው? በእናትሽ እስኪ ንገሪኝ። ምንም የተፈጠረ ነገር የለም። አምጬ መውለዴን አትርሳው እሺ? የሆነ ነገር ይሸተኛል። ያለ አንዳች ነገር አልመጣሽም። አንድ ጉዳይ አለሽ ንገሪኝ። ምሽተኛ ትላለህ። አፍንጫ ነው አልመሰለኝም። ያለ ምክንያት አልመጣሽም። እንድንስማማ ከፈለግሽ ጉዳይሽን አስረጅኝ። ና እነግርሃለሁ። ምን ችግር አለው? ማለት አይደለም አሁን እኮ እኔ እናንተ ባልና ሚስቶች አይደለም እነግርሃለሁ። አዎ ያቺ ጓደኛ ያለች ደወልኩላት ውጪ ምናምን ተገናኘንና አጣብሽኝ አልኳት። ከዛ በኋላ አንድ ሽማግሌ ተዋወቅኩኝ። ከዛ ይዞኝ ሄደ። ሙልቀቅ አርጎ ነው ያኖረኝ። በጣም አርጎ ያኖረኝ። መነዘር ጉድ ነው ብለህ የሚቀር ነገር የለም። እሺ የወዲት ጉዲት
ከዛ በኋላስ? ከዛማ ሆን ብዬ መኪና አደጋ እንዲፈጠር አደረኩኝ። መኪና አደጋው ተፈጠረ፣ ሽማግሌው ሞተ። ከዛ በኋላ ያሉትን ሀብትን የወረስኩኝ፣ ምክንያቱም ህጋዊ ሚስቱ ነበርኩኝ። በቃ ይሄ ነው ሀብቱን ያገኘሁበት መንገድ። በቃ አሜሪካ በጣም አስጠልቶኝ ወደዚህ መምጣት ስለነበረብኝ መጣሁኝ። እዚህ ደግሞ ስመጣ ገንዘቡ ሲመጣ ልጅ የለም። ልጅ ደግሞ እዚህ ባዶ ቤት ድንዝዝ ያለ ቤት ውስጥ ብቻዋን በኪራይ ቤት የምትሰቃይ ልጅ ያልቻለ አባት የምታድግ ልጅ። በቃ አሁን እሷን ልወስድ ነው የመጣሁት። አሁን ልጄ ትሰጠኛለህ ወይስ ጦርነቱን በይፋ እንጀምረው? ምን አይነት የምትቀፊ ሴት ነሽ? ላንቺ ነው ልጄን የምሰጠው? ሜዳ ላይ አላስቀምጣትም? ለእርዳታ ድርጅት አልሰጣትም? ቢያቅተኝ እንኳን ደግሞ እኔ ለልጄ መቼም የማንሰሰው አይደለሁም። አሁን ተነሽ ነው አጅልኝ ከዚህ ጀመርከው። ተለውጠሽ መጣሽ መስሎኝ ነበር። ሂጂ ውጪ። በሰላማዊ መንገድ ካልመጣ በመጥራት ትመጣለህ። ሰው ይብስበታል። ምን ነው ዛሬ እኮ ጸጥ ብላ። ምንም አብጌ የሆነ ነገርማ ሆኗል። አብጌ ወይ አባቢ ትወጂኛለሽ? በሆነ አጋጣሚ ከኔ ጋር ባትኖሪ ከማን ጋር ትኖሪያለሽ? እኔ ከማንም ጋር መኖር አልፈልግም። ካንተ ጋር ብቻ ነው። አብጌ እናትሽን ብትሆን እኔ እናቴን መች አውቃታለሁ? እኔ ካንተ ጋር ብቻ ነው መኖር የምፈልገው። እወድሻለሁ። ምን ሆነ ነው አንተ በዛው ስልክን አጥፍተህ በዛው ጠፋለን? ተወኝ በእናትህ፣ በጣም ጨንቆኛል። ሴትዮዋ የፍርድ ቤት መጥሪያ ላከች። ማለት መጥሪያ የመጥሪያ ምን አለብህ አንተ ታሾፋለህ? እኔ ልጄ ጉዳይ በጣም እያስጨነቀኝ ነው። ኧረ ምንም የሚያሳስብ ነገር የለም እባክህ። መከላከያ ምስክር ምናምን ከተባለ እኛ አለን፣ ወይ ደግሞ ይዘናት እንጠፋለን። አያሳስብም፣ ችግር የለም። አይመስለኝም። በጣም ክፉ ሴት ናት። በገንዘብ ጉልበትም ቢሆን የማትረግጥበት ቦታ የለም። ኧረ እሺ፣ ምን ሚዛናዊ ምናምን እንዴት ነው? ለአንተም ለሷ መሰለኝ የሚሰራው ምን የተለየ ነገር የለው። እስቲ ይሁና አየዋለሁ። እስኪ ሰላም ዋላችሁ። ያው እንደምንመለከተው ከሆነ ከሳሽም ተከሳሽም ቀርባቸዋል። ችሎት ከመግባታችን በፊት በሽማግሌ ወይም በራሳችሁ መጨረስ የምትችሉት ነገር ከሆነ ፍርድ ቤቱ በደስታ የሚቀበል ይሆናል። ወይዘሮ ሰናይት፣ እኔ በበኩሌ የምችለው ሁሉ ሞክሬያለሁ። ያው እሱ ስላልሆነ ነው ህግ ዳኘን ብዬ ወደ ፍርድ ቤት የመጣሁት። አቶ እርሶስ? ክቡር ፍርድ ቤት፣ እኔ ልጅህ ካንተ ጋር ትሁን ልባል እንጂ የትም ቦታ እሄዳለሁ። ማንም ይፍረድልኝ። አሁን ወደ ችሎት አልገባንም። የተጠየቁትን ብቻ ይመልሱ። ይቅርታ። ወደ ጉዳያችን ከመግባታችን በፊት አንዳንድ ነገሮችን ግልጽ ማድረግ ይኖርብኛል። በፍርድ ቤት ውስጥ ፈጽሞ መነታረክ የተከለከለ ነው። የተግባባን መሰለኝ። እሺ ወይዘሮ ሰናይት፣ ለምን እንደተለያያችሁና አሁን ደግሞ ልጅሽን ለምን መውሰድ እንደፈለግሽ አስረጂ። አመሰግናለሁ ክብር ፍርድ ቤት። ያው እኔ ኢዮብን ሳገኘው በጣም ትንሽ ልጅ ነበርኩኝ።
በዚህ በወቅቱ 18 ዓመት ልጅ ነበርኩኝ። የእውነት እኔ ኢዮቤን በጣም ወድጄውና አፍቅሬው ነው ያገባሁት። በቃ የመጨረሻም ይሆናል ብዬ ነበር ያገባሁት። ግን በቃ ክብርት ዳኛ እኔ ከተጋባን በኋላ ምን እንደሆነ አላውቅም። ጸባዩ ሁሉ ቅይር አለ። አውሬ ሆነ። በቃ አውሬ። በቃ ይጠጣል፣ ያመሻል፣ ይሰክራል። ጭራሽ ይባስ ብሎ ውጭ ማደር ጀመረ። እኔ ምን ሆኖ እንደሆነ አላውቅም። እስኪ ባረግዝለት አብራኩን ብሰጠው ልጅ ብሰጠው ብዬ አሰብኩና ረገዝኩ። እንዲያረጋጋው እንዲመለስ ወደ ቤቱ ልቦና እንዲሰጠው ብዬ አረገዝኩ። ፍርድ ቤት ምንም ጭራሽ ባሰበት። ይባስ ብሎ ይደበድበኝ ጀመር። እየሰከረ ይመታኝ ጀመር። አይምሮ የሚነካ ሞራል የሚነካ ነገር በቃ ለሴት ለሊና እንኳን የሚሰጥ ነገር ይናገረኝ። ይባስ ብሎ የተወለደችው ልጅ የኔ አይደለችም ማለት። አረ ምንድነው? ስነ ስርዓት አቶ ኢዮብ። ክብርት ዳኛ ለልጄ ስል ብዙ ቻልኩኝ፣ በጣም ብዙ ቻልኩት። አንድ ቀን ግን እንደለመደው ከአቅሙ በላይ ጠጥቶ መጥቶ አጉል ቦታ መታ። በጣም ደበደበኝ። ከወደኩበት ስለቃ ደም በደም ተጨማልቄ ነበር። ክብር ፍርድ ቤት ጭራሽ ይባስ ብሎ እንደዛ እንኳን መሆኔን አይቶ አላዘነልኝም። ልብሶችን ሰብስቦ በፌስታል ይዞ ተመልሼ ከመጣሁኝ ሊያጠፋኝ እንደሚችል ዝቶ አባረረኝ። ከዛም በቃ የጤና ሁኔታ እክል ገጠመኝና በተደጋጋሚ ሆስፒታል እመላለስ ነበር። ግን በቃ ከሕክምና የመጣ ውጤት መውለድ እንደማልችል ተነገረኝ። በቃ የልጄ ፍቅር ቢያንገበግበኝም ያደረገኝን ያድርገኝ ብዬ በህይወቴ ላይ ወስኜ ተመልሼ መጣሁ እና ክብር ፍርድ ቤት ልጄን እንዳሳድጋት ይሰጠኝ ያልኩ በትህትና ጠይቃለሁ። ተረጋጊ ወይዘሮ ሰናይት። በወቅቱ ፖሊስ ጣቢያ አላመለከትሽም? እንዴት አመለክታለሁ? ክብር ፍርድ ቤት እንዴት አመለክታለሁ? ምን አቅም አለኝ? እኔ እሱ በወቅቱ ብዙ ባለስልጣናት ያውቅ ነበር። በዛ ምክንያት ደግሞ ለህይወቴ ፈራሁ፣ ሰጋሁኝ። ሀገር ጥዬ ጠፋሁ፣ ተሰደድኩኝ። ምክንያቱም ክብርት ዳኛ በሚያደርስብኝ አደጋ ስጋት ስላለኝ። አቶ ኢዮብ የተባለውን ድርጊት ፈጽመሃል አልፈጸምክም? ክቡር ፍርድ ቤት እኔን ነው እንዴ ፈጽመሃል የምትሉኝ? እሷ እኮ ስለሌላ ባሏ የምታወራ መስሎኝ እያዳመጥኩኝ ነበር። ስለዛ ኩልኩልታም ሽማግሌ ባሏ። ስነ ስርዓት አቶ ኢዮብ። የተጠየቁትን ብቻ ይመልሱ። ድርጊቱን ፈጽመዋል ወይስ አልፈጸሙም? ክቡር ፍርድ ቤት ኧረ እኔ ምንም ወንጀል አልፈጸምኩም። ብቻ አስረዳ በሉኝ እስኪ በእኔ በኩል ያለውን ነገር። ቀጥል። ክቡር ፍርድ ቤት በእርግጥ አብረን በኖርንበት ሰዓት እኔ ገንዘብ የለኝም ነበር። እሰራለሁ ግን አለ አይደል ነገሮች ያለመመቻቸት ነገር፣ የሚፈለገው ገንዘብ እጄ ላይ የለም። እሷ ደግሞ ገንዘብ ያለቅጥ ነበር የምትወደው። ያለቅጥ ገንዘብ ትወዳለች፣ ታመልካለች። ክቡር ፍርድ ቤት እና በቃ ገንዘብ ያለው ሰው ሀብታም ሰው ፈልጋ ከውጭ የመጣ ሽማግሌ እንዲህ ሊሞት የደረሰ ሽማግሌ አግብታ ሄደች ጥላኝ። ክቡር ፍርድ ቤት ልጄን ጨለማ ቤት ውስጥ ብቻዋን ቁጭ አርጋት ነው ሄደችው። ከውጭ ስመጣ ነው እንደ ተከራይ ቤቱን ለቃ ወጣችው። እኔና ልጄ ብቻችንን ነው ረጅም ጊዜ ያሳለፈ። ማደርጋት ጠፍቶኝ ከእናቴ ጋር እየተረዳዳሁ ነው ያሳደግኳት ልጄ። አሁንም በኋላም ከልጄ ጋር የምኖረው እኔ ነኝ መሆን ያለብኝ። ክቡር ፍርድ ቤት እሱን የመወሰን ስልጣን ያለው ፍርድ ቤቱ ብቻ ነው። የሆነ ሆኖ በወቅቱ በጋብቻ ላይ ጋብቻ መስርታ ስትሄድ ለህግ አካል አሳውቀዋል አላሳውቁም? አይ አላመለከትኩም። እንዴት ያሳውቃል? እንዴት ደብድቦኝ የአካል ጉዳት አድርሶብኝ እንዴት ያሳውቃል? በየትኛው አፉ? ስነ ስርዓት ወይዘሪት ሰናይት። ልጅሽ ከኔ ጋር መሆን አለባት ስትይ ምክንያት አለሽ? አዎ ክብርት ፍርድ ቤት እስከዛሬ ድረስ ላደረሰብኝ ጉዳት ሁሉ መካሻዬ ልጄ ናት። ብቻዬን ነው የምኖረው። አንድ ልጅ ብቻ ነው ያለኝ። አንድ ልጅ እሷ ብቻ ነች። ያኖራት ያለበት ቤት ደግሞ በፍጹም ለሷ የሚመጥራት አይደለም። ያንቺስ የኑሮ ሁኔታ እንዴት ነው? ክብር ፍርድ ቤት በጣም ጥሩ ነው አለኝ። ያው አንድ G+1 አለኝ። እንዲሁም ደግሞ ብዙ መኪኖች አሉኝ መተዳደሪያ። በተጨማሪም አካውንቴ ውስጥ ገንዘብ አለኝ። በጣም አቅሙ አለኝ። ሞግዚቶችም ይዤ ማሳደግ እችላለሁ። ክብርት ዳኛ። እርሶስ አቶ ኢዮብ? ክቡር ፍርድ ቤት እኔ ትልቁ ሀብቴ ለልጄ የሰጠኋት ጊዜ፣ ለልጄ የሰጠኋት ፍቅር። እንዲህ የሚገመት የሚታይ የሚጨበጥ ሀብት የለኝ።
ጨርሻለሁ። ጥያት አልሄድኩም። አሁን ለመረዳት እንደሞከርኩት ከሆነ ትዳራችሁ ሲፈርስ ሁለታችሁም ተበድለናል እያላችሁ ነው። ለዚህም ምስክር ማቅረብ ትችላላችሁ? በሚገባ። አዎ ክብርት ዳኛ እችላለሁ። አለኝ የምትሉትን ምስክር መረጃ እንዲሁም ማስረጃ በሚቀጥለው ስንገናኝ የምታቀርቡ ይሁን። ማክሰኞ በ12 ረፋድ 4 ሰዓት ላይ ይመቻችኋል? ይመቸናል። ይመቸኛል። አረ ይመቸኛል። በማንኛውም ሰዓት በሚቀጥለው ስንገናኝ ሁሉንም እንድታቀርቡ ይሁን። ለዛሬ ጨርሰናል። ከሀገር ስትወጪ ለኑሮ መስሎኝ ነበር። ለካለ ፊልም ትምህርት ሆሊውድ ነው የገባሽው። አክቲንግሽ በጣም ደስ ይላል። ዳኛዋን ሳይሆን እኔንም ጭምር አሳመነሽ። ማመን አይቀርም። አክቲንግ ጥሩ ነሽ፣ ተዋጥቶልሻል። አይመለከትም። አይመለከተኝም። ኤኒዌይ ልጅን በደንብ ተሰናበታት። እሺ ድጋሚ ስለማታገኛት በመጀመሪያ ደረጃ ሀብታሙን እሺ። ከዛ በኋላ ልጅ ማሳደግ እንዴት እንደሆነ ታውቃለህ። ዳኛዋን እንደሆነ አሳምኛታለሁ። እኔ የምለው ቤቱንስ እሺ ይሁን፣ ያ ሞት አፋፍ ላይ ያለ ሽማግሌ ገዛልሽ። ቆይ ምስክር ከየት ልታመጪ ነው? ይህን ይደላል። እሱን ለእኔ ተወሽ፣ ገንዘቤን ጭነቀው። አሁን ከመንገድ ላይ ዞር በልልኝ። ጭራሽ ደግሞ ጾታዊ ትንኮሳ ደረሰብኝ ብዬ እሪ ብዬ ሌላ ክስ እንዳልከፍትብህ። አታደርጊውም አይባልም። ጭንቅላትሽ ጸጉርሽን ራሱ በቅጡ ለመያዝ አቅቶታል። ባዶ ጭራሽ እየሰደብከኝ ዞር በልልኝ። እንዴት ነበር የገፈተርከኝ? እንደዚህ ውሳኔ አነባለሁ። እሺ የሁለታችሁንም ምስክሮች ለመስማት ሞክረናል። እንደተገለጸው አንዳንድ ዝርዝር ሁኔታዎችን ለማየት ሞክሬያለሁ። ህፃኗ ጠዋት ተነስታ አያቷ ጋር ውላ ማታ ወደ ቤቷ እንደምትመለስና በቂ እንክብካቤ እንደማይደረግላት ከእድሜ ኩዮቿ ጋርም እንደማትውል ተገልጿል። በተጨማሪም አቶ ኢዮብ በደለላ ስራ ተሰማርተው ቀኑን ሙሉ በስራ ላይ እንደሚያሳልፉና በቂ ጊዜ ከልጃቸው ጋር እንደማያሳልፉ ተገልጿል። በአንጻሩ ወይዘሪት ሰናይት በኑሮ በኩል በቂ ገቢ እንዳላቸውና የኑሮ ሁኔታቸው የተስተካከለ እንደሆነ ለማየት ተሞክሯል። በተጨማሪም ወይዘሪት ሰናይት በደረሰባቸው ጥቃት መሰረት ከዚህ በኋላ ልጅ መውለድ እንደማይችሉ ተገልጿል። ስለሆነም እነዚህን ሁኔታዎች ከግምት ውስጥ በማስገባት ፍርድ ቤቱ ግራ ቀኙን ካየ በኋላ ለልጅቷን ደህንነት ሲባል ከእናቷ ጋር እንድትሆን ተወስኗል። አመሰግናለሁ ክቡር ዳኛ፣ በጣም አመሰግናለሁ። ሆኖም አቶ ኢዮብ አባት ስለሆኑ በሳምንት 2 ጊዜ ማየት መብት አላቸው። እንዴ ክብርት ዳኛ፣ እንዴ ማየትም አይለበትም? ስነ ስርዓት። አቶ ኢዮብ በውሳኔው ይስማማሉ ወይስ ይግባኝ ይላሉ? ክቡር ፍርድ ቤት፣ አንድ የመጨረሻ ማስረጃ አለኝ። የድምጽ ማስረጃ እጄ ላይ ስላለ እንዳቀርብ ይፈቀድልኝ። ቀጥል። ጓደኛ ያለች ደወልኩላት ውጪ ምናምን ተገናኘንና አጣብሽኝ አልኳት። እዛ በኋላ አንድ ሽማግሌ ከዛማ ሆን ብዬ መኪና አደጋ እንዲፈጠር አደረኩኝ። መኪና አደጋው ተፈጠረ፣ ሽማግሌው ሞተ። ከዛ በኋላ ያሉትን ሀብትን የወረስኩኝ። ምክንያቱም ህጋዊ ሚስቱ ነበርኩኝ። በቃ ይሄ ነው ሀብትን ያገኘሁበት መንገድ። ወይዘሪት ሰናይት፣ ይህ ድምጽ የእርሶ ነው? አዎ ክቡር ዳኛ። ወይዘሪት ሰናይት፣ ምን አይነት ስራ ነው የምትሰሪው? በብዙ ወንጀል ፍርድ ቤቱም ሆነ አቶ ኢዮብ የመክሰስ መብት አላቸው። አቶ ኢዮብ
በተሳሳተ መረጃ በተሳሳተ ብይን በመስጠቱ ፍርድ ቤቱ ይቅርታ ይጠይቃል። ውሳኔው ሙሉ ለሙሉ ተቀልብሷል። እንዴ ከራ አቶ ዮ ወይዘሪት ሰናይትን መክሰስ ትፈልጋለህ? በፍጹም አልከሳትም። ፈጣሪ የከሰሳት ሰው ናት። አምላኬ ሆይ አመሰግናለሁ። አይሽ ልጄ ከአባቷ ጋር ልትኖር ነው። አንቺ ትቆያለሽ። ብዙ የምናወራው ነገር አለ። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። እኔኮ ክቡር ፍርድ ቤት አንድ ነገር ልጠይቅ። ወደ ልጄ ጋር መሄድ እችላለሁ? ትችላለህ። አመሰግናለሁ። እያንዳንድሽ ካሁን በኋላ የጭንቅላት መጠኔ ብቻ ሳይሆን ማሰቢያዬም ትልቅ ነው ብል መብቴ ነው። ቢያንስ ልጄን አጥፎልኛል። ጂኒየስ ባልሆንም ሞሮን ግን አይደለም። ማንኛውንም ነገር እንሸጣለን እናሻሽጣለን ከሀገር ውጭ። ከአባቴ የወረስኩትን ድለላ ለልጄ እስካወርሳት ድረስ ድለላችን ተጠናክሮ ይቀጥላል። የሚሸጥ ነገር ካለ ደውሉ።